ልብ ለልብ እውነተኛ የፍቅር ገድሎች፣ ልብ ወለዶችና የታላላቅ ሰዎች እውነተኛ ታሪክ የሚሰማበት የልቦ ቤት። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግዎን እንዳይረሱ። በአራጣ የተያዘ ጭን ታምሩ በተሰጠው ቀጠሮ መሠረት ልክ ከጠዋቱ 2 ሰዓት ሲል ነበር ከአራጣ አበዳሪው መኖሪያ ቤት ላይ ደረሰው። ከደጃፍ ደርሶ በሩን እንዳንኳኳ የሰው ተራራ የሚባል ወጠምሻ በሩን ከፍቶ አፈጠጠበት። አራጣ ብድር ወስደው ያልከፈሉ ሰዎችን አሳቻ ቦታ ጠብቀው አይሆኑ ከሚያደርጉ የአራጣ አበዳሪው ቅልብ ወጠምሾች አንዱ መሆን አለበት ብሎ ሲያስብ በሰውነቱ ውስጥ ሽብርክ ተንሰራፋ። ወጠምሻው ከላይ እስከታች ከገረመመው በኋላ ማነው ስምህ ብሎ አንባረቀበት። ታምሩ አለ በሰለለ የተበዳሪ ድምፅ። አጅሬ እንኳን ደህና መጣህ። ይሄ ለንቋሳ ገላን በቡጤ የምበሳበት ቀን ሩቅ አይመስለኝም አለ ወጠምሻው እጁን ቡጤ እንደሚሰነዝር ሰው እየቃጣው። ታምሩ ወደ ኋላ ሸሸት ብሎ ቆመ። በዓይኑ ቂጥ በንቀት እያየው አራጣ አበዳሪው ወደሚቀመጥበት ክፍል እያመራ ወሰደው። ታምሩ ለአራጣ አበዳሪው የሚያቀርበውን የልመና ቃላትና ምክንያት እያጠና እንቅልፍ ሳይወስደው ነበር ያደረው። አሁንም ቃላቱን ደጋግሞ በውስጡ እያመነዠከ ወደ አራጣ አበዳሪው የሚወስደውን ወጠምሻ መከተል ጀመረ። ይኸውልህ ጌታዬ፣ ከውጭ ያዘዝኳቸው ንብረቶች በ1 ወር ጊዜ ውስጥ ስለሚገቡ ተጨማሪ 1 ወር ብቻ ስጠኝ ብለው ያሳምነው ይሆን ብሎ አሰበ። ጭንቅ ጥብብ አለው። የዛሬው ቀጠሮ በአራጣ የወሰደውን ገንዘብ እንዲመልስ ለሁለተኛ ጊዜ የተሰጠው ቀጠሮ ነው። ሊከፍል ግን አልቻለም። በ600 ሺህ ብር የዕዳ ባር ውስጥ ተዘፍቋል። የአራጣ ወለዱ ሳይጨመር ወለዱ ሲጨመርበት ቤትና መኪናውን ሽጦ እንኳን ሊከፍል አይችልም። አራጣ አበዳሪው ከፍራሽ ላይ ተቀምጦ ጫቱን በጧት ያሻምዳል። ታምሩን ያላየው መስሎ አቀርቅሮ መቃሙን ቀጠለ። ታምሩ ከበሩ ላይ ተገትሮ የአራጣ አበዳሪውን ተቀመጥ የሚል ትዕዛዝ መጠባበቅ ጀመረ። አራጣ አበዳሪው ግን ያስተዋለው አይመስልም። አራጣ አበዳሪውን አሻግሮ ተመለከተው። በግራ ጉንጩ የወጠረው ጫት ጉንጩን ቀዶ ሊወጣ ጥቂት ቀርቶታል። የድመት የሚመስሉት ትንንሽ አይኖቹ የመሰሪነቱን ማሳበሪያ የጨለማ ቀንዲሎች ናቸው። ምን አለ በጉንጩ የወጠረው ጫት ጉንጩን በትርፎት በወጣ። ታምሩ በሆዱ ተመኘ። ሰይጣን ሥጋ የለበሰ ፍጡር ይመስላል ከተባለ በዚህ አራጣ አበዳሪ መሆን አለበት። ስንቱን ይሆን እንደኔ አሳስቆ በመረብ ውስጥ የጣለው አሳማ እያለ ድምፁን ሳያሰማ በውስጡ መሳደቡን ቀጠለ። እንደ ቀልድ የጀመረው የአራጣ ብድር እንዴት አድርጎ አዘቅት ውስጥ እንደከተተው ማመን ያቅተዋል። መጀመሪያ ላይ አራጣ አበዳሪውን በሰው ተዋውቆት ሲግባቡ ጓደኛ ሆኑ። መጀመሪያ በጓደኝነት በሚል ገንዘብ እየሰጠ አለማመደው። ከዚያ በትንሽ ወለድ ብዙ ብር፣ በመጨረሻ ብዙ ብር በትልቅ ወለድ። አሁን በሞትና በሕይወት መካከል ቆሟል። አለ አራጣ አበዳሪው ራስ በራውን እያሻሸ። የታምሩ ጆሮዎች የሚለውን ለመስማት አቆበቆቡ። ብድሩን መክፈል አልቻልኩም፣ ቀኔ ራዘምልኝ ልትል ነው አይደል የመጣኸው ብሎ አራጣ አበዳሪው አፈጠጠበት። ታምሩ አማራጭ በማጣት አንገቱን በአዎንታ ላይና ታች ነቀነቀ። አራጣ አበዳሪው 1 ወር ከጨመረለት ትንሽ አቅሙ አገግሞ ሊከፍለው እንደሚችል ተስፋ አድርጓል። አላራዝምም፣ ብሬን በ3 ቀን ካልመለስክልኝ እኔ ጋ ያሉትን ንብረቶች በሙሉ እወርሳቸዋለሁ። በሰጠኝ ደረቅ ቼክ ክስ መሠረትብሃለሁ። ያም አልበቃ ካለ ልጅና ሚስትን በጥይት እደፋቸዋለሁ። አሁን ውጣ አለ አራጣ አበዳሪው በጭካኔ አይኑን እያጉረጠረጠ። ጌታዬ 3 ቀንማ ምን አላት? ታምሩ ተንተባተበ። በቃ ውጣ አለ አራጣ አበዳሪው በድጋሚ። ታምሩ ሰማዩ የተደፋበት መሰለ። በተከበረበት ከተማ መዋረዱ ሳያንሰው ቤተሰቡን ለአደጋ ማጋለጡ ይህ ነው የማይባል ሽብር በሠራ አካላቱ ለቀቀበት። የአራጣ አበዳሪውን የጭካኔ በትር በጭምጭምታ ደረጃ ሰምቷል። የጉልበት ሎሚያቸው የፈረጠ አይናቸው ባልታወቁ ሰዎች የፈሰሰ
የመራቢያ አካላቸው የተሰለበ ለጆሮ የሚቀፍ ብዙ ታሪኮች። ታምሩ በተስፋ መቁረጥ ወደ መውጫ በሩ ፊቱን አዙሮ መራመድ ሲጀምር የአራጣ አበዳሪው ድምጾች መሰማት ጀመሩ። ካልሆነ አንድ አማራጭ እሰጥሃለሁ። ታምሩ ፊቱ በተስፋ ተሞልቶ ዞረ። አማራጩ ምንድነው? ሚስትህን ለ4 ወር በመያዣነት እንደሚስት እንድታገለግለኝ ትሰጠኛለህ አለ አራጣ አበዳሪው ቀና ብሎ ሳያየው ጫቱን እየቀነጠሰ። ምን? አለ ታምሩ በከፍተኛ ድንጋጤ ተመትቶ። አልገባኝም ጌታዬ አለ ከየት መጣ ያላለው ንዴት ሰውነቱን እያሞቀው። ቀላል ነው። ለሚስትህ በአራጣ ብድር መውሰድን ትነግራትና መክፈል አቃተኝ ትላታለህ። ምን እናድርግ ስትልህ አራጣ አበዳሪው ለ4 ወር ሚስትን አበድረኝ ብሎኛል ትላታለህ። ሚስት ጥሩ ሚስቱና ካስደሰተችኝ ብድርህ ይሰረዛል በቃ አለ አራጣ አበዳሪው አንድ ተራ ነገር እንደሚያወራ ሁሉ። እንዴት ሊሆን ይችላል? ታምሩ አራጣ አበዳሪው እየቀለደ እንደሚሆን ጠርጥሯል። እንዴት ሊሆን ይችላል ነው ያልከው? እንደውም ስለተከራከርከኝ ሚስትህን ለ5 ወር ካላበደርከኝ በስተቀር አልስማማም አለ አራጣ አበዳሪው ትከሻውን እየሰበቀ። ታምሩ የአራጣ አበዳሪውን ጤንነት ተጠራጠረ። አዎ ከወፈፌነት ያለፈ እብድ ሳይሆን አይቀርም። ይሄ እብደት መሆን አለበት። እብደት እንደውም 6 ወር ካልሆነ አልስማማም። ውጣልኛውን በ3 ቀን ውስጥ ውሳኔን ካላሳወከኝ ያበቃልሃል አለ አራጣ አበዳሪው መዳፎቹን ባለቀ ደቀቀ እያማታ። ታምሩ ቤቱን ለቆ ለመውጣት ተጣደፈ። ይሄ ቀልድ አይደለም። ባልኩ ካልተስማማ በየቀኑ ሕይወትን እየበላን እንጨርሰዋለን። የአራጣ አበዳሪው ንግግር ከጀርባው ተከተለው። ታምሩ ቤቱን ለቆ ወጣ። ንዴትና መገረም፣ መጠቃትና መበለጥ ተፈራርቀው እየተሰሙት አንድ ቀን አለፈ። ሁለተኛ ቀን ቅዳሜ ዕለት እኩለ ቀን ላይ ታምሩ ከሳሎን ቁጭ ብሎ ሚስቱ ከሶፋው ላይ ተቀምጣለች። በባሏ የሰሞኑ ሁኔታ ግራ ተጋብታ በትካዜ መሬቱን እያየች። ቀይ ናት፣ የምድጃ ላይ ፉም የመሰለ ብስል ቀይ። መጀመሪያ በፍቅር ሲወድቅላት የነበረው ውበት አሁንም አብሯት አለ። 2 ልጆች ከወለደች በኋላ እንኳን ሸንቃጣ ሰውነቷ አልተፈታም። ከበረንዳው ላይ ሲጫወቱ ከነበሩ ልጆች አቅጣጫ ጩኸት ሲሰማ በሩን በርግዶ ወጣ። ትንሿ የ7 ዓመት ልጅ ግንባሯን ይዛ ከወለሉ ላይ ተዘረራለች። የሚያደርገውን ሳያውቅ እየጮኸ ወደ ልጁ ሄዶ አነሳት። ግንባሯን የያዘችውን እጇን ሲያስለቅቀው ቀጭን ደም ፊቷን እየገመሰ ወረደ። መሐረቡን አውጥቶ ግንባሯን እየተመተመ ደሙን ለማቆም ያደረገው ጥረት ተሳካለት። ቁስሏ ለክፉ የሚሰጥ አልነበረም። ምን ሆነሽ ነው አላት። ድንጋይ ግንባሬን መታኝ አለች ትንሿ ልጅ በሳቅ በታፈነ ድምፅ ከየት አቅጣጫ እንደተወረወረ እየጠቆመች። አንድ ጥቁር ነገር በአጥሩ ላይ ሲያልፍ አይቼ ነበር። ወዲያው የሚቲ ግንባር ተመታ አለች ትልቋ ልጅ። ሚስቱ ግራ ተጋብታ ፈዛ ትመለከተዋለች። ሞባይል ስልኩ ጠራ። ትንሿ ልጁን ወደ ሚስቱ አስተላልፎ ስልኩን አነሳ። ብሩን አዘጋጀህ አለው አንድ ድምፅ። ከየት አባቴ አምጥቼ አለ ታምሩ በፍርሃት እንደተዋጠ። የሚስትህን ብድር በተመለከተስ? እንዴት ሊሆን ይችላል? ለምንድን ነው የምትቀልድብኝ? ታምሩ በንዴት ተሞልቶ ጠየቀ። ምርጫው ያንተ ነው። የምንፈልገውን ከማድረግ የሚያግድን ማንም የለም። አንተን ለማንቃት ያህል ከልጅ ግንባር ላይ ቀለም እንዲወጣ አድርገናል። በነገራችን ላይ ከሁለቱ ልጆችህ ቀድመን የትኛዋንን እንዳትጨርሰው ታምሩ አንባረቀ። እሺ የመጀመሪያዋ ልጅ ቅድሚያ ትይዛለች። ነገ 11 ሰዓት ላይ ደሟን በላስቲክ ቀርተን እንድትጠጣው እናመጣ። ታምሩ አጥለውለው ስልኩን አራጣው ሰውዬ ላይ ዘጋበት። ዥዋ ብሎ በቁመቱ ወደቀ። ታሜ! ሚስቱ ጮቷን ለቀቀችው። በበነጋታው እሑድ ታምሩ ሲነቃ ራሱን ምኝታ ቤት አልጋ ላይ አገኘው። ልጀስ ከአልጋው ላይ ዘሎ እየተነሳ ጮኸ። ሚስቱና 2 ልጆቹ ምኝታ ክፍል ውስጥ ተቀምጠው ሲያቸው ነፍሱ መለስ አለች።
ሰዓት ስንት ነው አላት ሚስቱን። ከጠዋቱ 1 ሰዓት ፈጠን ብላ መለሰች። በቃ 10 ሰዓት ቀረው አላት በጭንቀት ስሜት ተወጥሮ። ለምኑ አለች ተገርማ። አይ ተንተባተበ። ሚስቱ ሜሮን አተኩራ አየችውና ከተቀመጠችበት ተነሳች። ልጆቹን ሳሎን ቤት እንዲጠብቁ ነግሯቸው ወጡ። ምኑን አልታምሩ? ከኔ ተደብቀ የምትጨነቅበት ጉዳይ ካለ ንገረኝ። እስካሁን ዝም ያልኩህ ከራሴ ውጣ ብዬ ነው፣ ንገረኝ አለች በትዕዛዝ በሚመስል ድምፅ። ኧረ ምንም የምጨነቅበት ጉዳይ የለም ለማድበስበስ ሞከረ። ሚስቱ ሜሮን ግን በዋዛ የምትበገር ሰው አልሆነችም። ፈጥረቃ ያዘችው። የሆነውን ሁሉ ከመንገር በቀር አማራጭ አልነበረውም። አይኗን ለማየት አፍሮ እንዳቀረቀረ ታሪኩን አፈረጠው። እና ሰውየው እኔን ለ6 ወር እንድታበድረው ይፈልጋል አለች፣ ድምጿ እንደ በረዶ ቀዝቅዞ። ሊሆን የማይችል ነገር እኮ ነው የሚጠይቀኝ አለ ታምሩ በንዴት እየነደደ። እና ልጆቻችን አይናችን እያየ ይሙቱ? ስንት ዓመት የለፋንበትን ቤትና ንብረት ለንፋስን በተን? የሀገር መሳቂያ መሳለቂያ ነው? ሜሮን እንባ አይኗን ሞልቶት ተናገረች። ታምሩ ተስፋ በማጣት ተመለከታት። የልጆቼን ሕይወት የሚያድንልኝ ከሆነ ምንም ነገር ልሁን፣ ዛሬውን ወስዳ በድረኝ፣ አሁኑኑ አለች። ታምሩ ሳስበው ተነስቶ በጥፊ አጮላት። በሕይወቱ ለመጀመሪያ ጊዜ ነበር እጁን ያነሳባት። ምታይ፣ ሽንፈትን መቋቋም ሲያቅትህ ምታይ። ግን ምን በደልንህ? በእኔና በልጆቼ ላይ እንዲህ አይነት መከራ የምታመጣብን? በዓይኖቿ አቁሮ የነበሩት የእምባ ዘለላዎች እንደ በሰበሰ ሎሚ ዱብ እያሉ ከምንጣፉ ላይ ተንጠባጠቡ። ታምሩ በተስፋ መቁረጥ የወለደው እምባ በተራው ፈነቀለው። በቀል መላ ሰውነቱን ወረረው። ግን ምንም ሊያደርግ የሚችለው ነገር አልነበረም። ካፍታ ቆይታ በኋላ ሜሮን መናገር ጀመረች። ሰውየው ግን እብድ ነው አለች። መሆን አለበት አላት ቀዘዝ ብሎ። ለ2 ሰዓት ያህል ተጨቃጨቁ። እሷ ለልጆቿ ደህንነት ስትል፣ እሱ ደግሞ ሽንፈትን ላለመቀበል። ከሁሉ በላይ ደግሞ ፍቅርን አሳልፎ መስጠት ሞት መስሎ ተሰምቶት አሻፈረኝ አለ። በመጨረሻ ግን ተሸነፈ። ፊቱ በእንባ እየታጠበ ለአራጣ አበዳሪው ሊደውልለት ስልክ አነሳ። ሄሎ። ቀጥል። ተስማምቻለሁ። ጥሩ፣ እንግዲያውስ ልናዘጋጃለን። ሚስትህን ለ6 ወር እንዳበደርከኝ የሚገልጽ ውል ከተዋዋልንበት አንድም ቀን ሳላሳልፍ እመልስልሃለሁ። ለሚስት ግን አስጠንቅቀ ንገራት። እኔ ጋር 6 ወር ስትቆይ ልክ ለአንተ ታደርግ የነበረውን ሁሉ አንድም ሳታጎል እንድታደርግልኝ ይፈልጋለሁ። ካልሆነ ውሉ በእሷ ምክንያት እንደፈረሰ ይቆጠራል። ግልጽ ነው? አዎ። ጥሩ። ሚስትህን ይዘህ መጥተህ ርክክብ እንፈጽማለን። በነገራችን ላይ በእኔ በኩል እንደምታውቀው የገባሁትን ውል በመጠበቅ የታመንኩ ነኝ። በአንተ በኩል ክፍተት እንዳይፈጠር ሚስት ውጭ አገር መሄዷን ብትናገር ጥሩ ነው። ስልኩ ተቋረጠ። የአራጣ አበዳሪው ቤት ውስጥ። ወይ በጣም እንድጨክንበት ነው ግን ያደረከኝ አለሽ ሜሮን ከአራጣ አበዳሪው ደረት ላይ እንደተለጠፈች። አንቺም እኮ ጥሩ ተወንሽበት። እንደዚህ ባናደርግ ከእጁ ማንፈልቁ ቀወጣሽ ነበር። ታዲያ እርግጠኛ ነኝ አእምሮን በፍርሃት ባንሞላው እሺ ብሎ አይለቅሽም ነበር። አንተ እኮ ጨካኝ ነህ። በስልክ ግን ምን ብላችሁት ነው ያን ቀን ራሱን የሳተው? እርሹ ባክሽ፣ ጊዜያችንን እንቆጥብ። ለ6 ወር በወለድ የተበደርኩሽ ሚስቴ ነሽ። ነይ ጠጋቤ ጠጋ። አራጣ አበዳሪው የስሜቱ ግለት አገርሽቶ ትንፋሹ መጋረፍ ጀመረ። ውይ ነፍሴ እስክትወጣ የምወደው እኮ ለዚህ ነው። ነፍሴን ነው እኮ የምታክማት እያለች በአራጣ አበዳሪው ስር ተነጠፈች። በተኛችበት ስስ የውስጥ ሱሪዋን ቁልቁል አውልቃ ጭኖቿን ግራና ቀኝ ከፈተቻቸው። የሁለቱ ሽሞች ወግ። ሚስት ውሽማ አላት። የሚስቱ ውሽማ ደግሞ ሚስት አለው። ሰብለ የምትባል። ሰብለ ከፊት ለፊቱ ተቀምጣለች። ባሏ ሚስቱን እንደወሸመባት ሊነግራት ነው ዛሬ የቀጠራት። የሁለት ጥያቄዎች ውይይት ሲላሰበ እሷን እያየ ብዙ እንቆቅልሾች ተክተልትለው ወደ ህሊናው መጡበት። እሷንና ባለቤቷን
የሚስቱን ሹማ ሲያስተያይ ተገረመ። የዛ የሰማይ ስባሪ፣ የዛ የተራራ ምሳሌ የሆነ ሰው ሚስት አትመስልም። እሷ ቆንጆ ብቻ ሳትሆን ቁንጅና ራሱ ናት። ባሏ ደግሞ አስቀያሚ ብቻ ሳይሆን የአስቀያሚ ራስ ነው። ዝንጀሮና ፒኮክ በመጋባታቸው በድንቃ ድንቅ መዝገብ ላይ መስፈር ሳይኖርበት አይቀርም። እንዴት ይችን የመሰለች መንደሬን የመሰለች ቆንጆ አስቀምጦ የኔ ሚስት ያማግጣል? ሊገባው አልቻለም። የሚስቱ ውሽማ ሚስት ጋር የተገናኘው ጭር ካለ ምግብ ቤት ውስጥ ነው። እሱ እንገናኝ ብሎ በቀጠራት መሰረት ምን እንደሚላት ግራ ገብቶታል። እነግራታለሁ ብሎ ሲያጠናው የነበረው ቃል ሁሉ ጠፍቶበታል። ባሏ ሚስቱን እንደወሸመበት ብቻ ሳይሆን አብረውና ተባብረው እንዲበቀሏቸው ነው ወጥኖ እሷን ያገኛት። የአመንዛሪዎች ተበቃይ ግንባር እንዲፈጥሩ ሲያጠና የነበረውን ቃል መፈተሽ ጀመረ። ምን እንዲላት ነበር ያሰበው? ባልሽ ከሚስቴ ጋር አንሶላ ሲጋፈፍ ደርሼበታለሁ በተጨባጭ። ስለዚህ እነሱን ለመበቀል ሁነኛ መላ እኔና አንቺም እነሱ ያደረጉትን አድርገን አንጀታቸውን ማሳረር፣ የእኛን አንጀት ደግሞ ማራስ። አጠቃላይ እቅዱ ይሄ ቢሆንም ትክክለኛውን ቃል ተጠቅሞ የገለጸ አልመሰለውም። ሌላ ገላጭ ቃል መኖር አለበት። ሐሳቡን በደንብ ሊያስረዳት ይገባል። ተለሳልሶ እንዲህ ብላት ብሎ አሰበ። አንቺን የመሰልሽ ቆንጆ ቤቱ አስቀምጦ ሐስቢ ውስጤ ከእኔ ሚስት ምን ቢያገኝ ነው? አንቺን ፈላጊ እንዳለሽ ማሳየት አለብሽ። ባልሽን የቀማሽ ሴት፣ ባልሽን የቀማችሽን ሴት ቆሽቷን ድብን ማድረግ፣ እንደገና ደግሞ ባልሽንም መቅጣት። ይህንን ማድረግ የምትችዩ ከእኔ ጋር በመውጣት ነው። በአንድ ድንጋይ ሁለት ወፍ ይሉሻል። ይሄን ነው። ይሄኛውም አልጣመውም። ባልሽ ሚስቴን እያማገጠ ያለበት ሁኔታ ነው ያለው። ሁኔታው ከዚህ ከቀጠለ ከማማገጥ አልፎ በወሊድ ወደ ማማጥ ሊካተት ይችላል። ከዛ በፊት እኔና አንቺ እንደ ተጠቂ ተባብረን ሁኔታውን መቀልበስ ያለብን ይመስለኛል። ለሚሰራበት ሬዲዮ ጣቢያ የሚያቀርበው የዜና ዘገባ መሰለ። አልጣመውም። ሐሳቡን ለመግለጽ ዳገት የሆነበትን ቃላት ለይቶ ሲያጠና ነበር የከረመው። የመጀመሪያው አካዳሚ የእሱ ሚስትና የእሷ ባል የሠሩትን መጥፎ ሥራ የሚገልጽ ቃል መፈለግ ነበር። ምን ሲያደርግ ደረሰባቸው ይባላል? ባልሽ ሚስቴን አንሶላ ተጋፈፈ ሊል ይፈልግና አንሶላ የሚጋፈፉት እኮ አንሶላውን ከላይ ደርበው ነገርየው ቢፈጽሙ ነበር። አንሶላ ከላያቸው ላይ አድርገው ከፈጸሙትማ የስርቆት መሆኑ ይቀራል። ነውሩንም ደግሞ በደንብ አይገልጸውም። ሌላ ቃላት መረጣውን ቀጠለ። በፍትወት ሲቃጠሉ። ይሄ ደግሞ የግስ ሥርወ ቃል የማዋደድ ሥራ እንደሆነ ስለሚያስመስል አይሆንም። ግብረ ሥጋ ሲፈጽሙ። ይህ ደግሞ ድርጊታቸውን የሥጋ ብቻ አድርገዋል። የነፍሳቸውም ኃጢአት መሆኑን አያሳይም። ዝሙት ሲሰሩ። ይህ ደግሞ ኃይለኛ ቃል አይደለም። ኃጢአት ሲፈጽሙ ሰማያዊ ቅጣት ብቻ አለባቸው ያስመስላል። እሷ ከላይ እሱ ደግሞ ከታቹ ነው። እሱም ከላይ ሊሆን ይችላል። ብር የመመንዘር ያህል ለጆሮ ይቀላል። ሌላ ቃላት መረጣ በአእምሮው ዳከረ። በገዛ ትዳራቸው ላይ ሙስና ሲሰሩ የጸረ ሙስና ኮሚሽን ሪፖርት መሰለ። ደግሞ ሲወሰልቱ ይሄ ይሻላል። እሱ በእሷ ውስጥ ሰርጎ የደራሲ ትረካ ይመስላል። ሲያማግጡ የልብ ባያደርስም ይሻላል። ፍቅር ሲሰሩ ምናልባትም ፍቅር ይሰራሉ፣ ይሳረራሉ እንጂ ሁሉም የልቡን ቁስል ሊገልጹለት አልቻሉም። የመጨረሻ ሲጨማለቁ የሚል ቃል መጣለት። ይሄ ድርጊቱን በደንብ የሚገልጽ ሳይሆን አይቀርም። እንዲህ ቢላት ለጆሮ በሚቀፍ መልኩ ሲጨማለቁ አገኟቸው። ይህ ሳይሻል አይቀርም። የድርጊቱን አጸያፊነት ይገልጻል። ሲጨማለቁ እርግጠኛ ባይሆንም ደስ አለው። ሁለተኛው እሷ ባሏን እሱ ሚስቱን እንዴት ይበቀሉ የሚለውን መግለጽ ነበር። እንዲህ ብላትስ ብሎ አሰበ። ሁለቱንም ለመበቀል እኔና አንቺ ብንጨማለቅ ይሄ ኃጢአት የሚሰሩ አስመስሎ ከድርጊቱ እንድትቆጠብ ሊያደርጋት ይችላል። እኛ ለተፈጸመብን በደል ፍትህ ነው እየሰጠን ያለ ነው። ሌላ ቃል መፈለግ ነበረበት። አንጀታቸውን እርርኩም ትር ለማድረግ አንሶላ ብንጋፈፍስ? መጋፈፍ የሚለው ቃል የሆነ ዘረፋ ይመስላል።
እኛስ ከነሱ በምን እናንሳለን? እንዲህ እንዳሳረሩን የልባችንን አድርሰን እናሳብዳቸዋለን። ለድርጊቱ ብዙም የሚገፋፋት አይመስልም። ተጫወት እንጂ አለችው የሚስቱ ሽማ ሚስት። ሰብለ ነበር ያለችው ስሟን። ንግግሯ ከገባበት ጥልቅ ሐሳብ አወጣው። እሺ አለ ድንግርግር እያለው። ለብርቱ ጉዳይ እፈልግሻለሁ ብለህ ነበር አለችው ረጋ ብላ። ትኩር ብሎ አያት። የቀይ ዳማ ናት። ሳቅ ስትል ስርጉድ የሚል ጉንጭ አላት። ገነት ውስጥ ብትገኝ መልአክን አትሰው ብለው የሚከራከሩባት አይነት ቆንጆ። ባለቤቷና እሷ የሰማይና የምድር ያህል ይራራቃሉ። ባለቤቷ አስፈሪ ጭምብል አድርጎ የተወለደ ነው የሚመስለው። እንደ በር ከፈፍ በዓይኖቹ ዙሪያ የተንጠለጠለ ቅንድብ፣ ሰፊና 4 ማዕዘን ግንባር። አዳም በእግዚአብሔር አምሳል ከተሠራ ባለቤቷ ተደብቆ የሠራው መሆን አለበት። አዎ ፈልጌሻለሁ ብሎ በረጅሙ ተነፈሰ። ምን ብሎ ይጀምርላት? ያ የጎልያድን የመሰለ ባለቤቷ አብራው የምትሠራው ባለቤቱን በተደጋጋሚ ሲያወጣት ወይንም ሲያጨማልቃት እንደነበር የደረሰበት በአጋጣሚ ነበር። ከጓደኞቹ ጋር የተዝናና ባለበት ሆቴል ማንም አላየኝም ብላ የተገላመጠች ስትገባ ዓይኑን አለማመን ፈልጎ ነበር። አንድ ጭራቅ የመሰለ ሰውዬ ተከትሏታል። በጥርጣሬ እንደተሞላ ተከተላቸው። ወደ ሆቴሉ መኝታ ቤት ሲዘልቁ ከኋላቸው እያደባ ወደ በሩ ተጠጋ። ጆሮውን ለጥፎ ሲያዳምጥ የባለቤቱን የሲቃ ድምፅ ሰማ። የማቃሰት ድምፅ፣ ያልጋ መንገጫገጭ። ራሱን ሊስት ነበር። እንደምንም ራሱን ተቆጣጥሮ ተመለሰ። በየሳምንቱ እዛው ክፍል ውስጥ ይሄ ነገር እንደሚፈጸም ተከታትሎ አረጋገጠ። ሱስ ሲያውቅ ስንት ዘመን ነው የደረበችበት። እልህና ቅናት ተባብረው ድብልቅልቅ ስሜት ፈጠሩበት። በቀልና ብስጭት ተባብረው ቁጭት ስሜት ፈጠሩበት። መጀመሪያ በተኙበት መግደልን ተመኘ። ከዛ ደግሞ ለፖሊስ አመላክቶ ጭን ከዳሌ እንደገጠሙ እንዲያዙ ማድረግ። ይህ ሁሉ በቀሉን ሊያረካለት አይችልም። ዓይን ያጠፋ ዓይኑ ነው መግደል ያለበት። ልቡ ተሰብሯል። ልብን በመስበር ነው ሊጠገን የሚችለው አሰበ። በመጨረሻ የጎልያዱ ሚስት በተራው በማማገጥና እንዲያውቁት በማድረግ ብቻ ልቡ ሊጠገን እንደሚችል ደመደመ። የበቀል ቁጭት ማለት ይሄ ነው። ሰብለን ሲያገኛት ቆንጆ መሆኗን አይቶ ደስ አለው። ለምንድን ነው የፈለግከኝ አለች ሰብለ፣ የሚስቱ ሽማ ሚስት። ከትዳር አጋሪሽ ጋር የተያዘ ነገር ልነግርሽ ነው። ከትዳር አጋሪ ምን? አለች። ባለቤትሽን ምን ያህል ነው የምታምኚው? አንበርብርን ታውቀዋለህ? የደነገጠችና የጓጓች መሰለች። አንገቱን በአሁንታ ነቀነቀላት። ያ የጥላሸት ቅቤ የመሰለ ሰውዬ ሊጠፋኝ ነው አለ በሆዱ። ካወቀው ጥሩ። ባለቤቴን እኔ ራሴ ከማምነው በላይ አምነዋለሁ። ቆይ ግን አንተ ማነህ? ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? ኮስተር አለች። ስትኮሳተር ይበልጥ ታምራለች። ስትኮሳተር እንኳን የምታምር ሚስት እያለው ይህኔን ለምን እያለ በሆዱ ትንሽ አምሰለሰለና ለጥያቄዋ መልስ መስጠት ጀመረ። ባለቤትሽ እጅግ በጣም እንዴት አድርጌ ልንገርሽ፣ ከምታምኙ በተቃራኒ ለጆሮ በሚቀፍ ሁኔታ እጅግ በጣም ተጨማልቋል። ተንተባተበ። ቃላት አጠሩት። ምን? ሰብለ ግራ ተጋብታ ጠየቀች። ተጨማልቋል ነው የምልሽ። ሰብለ ጤነኛ አልመሰላትም። በድንገት ከጠረጴዛዋ ብድግ ብላ ተነስታ ቆመች። ይቅርታ አድርግልኝና እኔ ለእንደዚህ አይነት አሉባልታ ጊዜ የለኝም፣ መሄዴ ነው። መራመድ ጀመረች። ፍጹም ያልጠበቀው ነበር። በእጁ ያዘውን ፖስታ ፊት ለፊቷ ቁጭ አደረገላት። ምንድን ነው? ይኸውና ምን እንደሆነ ትረጃለሽ አላት። አንገቷን በምን ቸገር የነቅንቃ ተቀመጠች። ፖስታውን ከፈተች። ፎቶግራፍ ነበር። ዓይኗን ማመን አልቻለችም። አናቷን በዱላ የተመታች መሰላት። አንበርብር ብላ ጮኸች። ቆይ ፎቶግራፉን ከየት አገኘኸው? አለች በድንጋጤ ተሞልታ። ዋናው ነገር ፎቶግራፉን ከየት ማግኘቴ ሳይሆን
ፎቶግራፉ ላይ ያለው ቁም ነገር ነው። አየሽ እዚህ ጋር እንዴት እንደተቃቀፉ፣ እዚህ ጋር ደግሞ እሷ ከላይ ሆና፣ እዚህ ጋር ደግሞ ጠረጴዛ፣ እዚህ ጋር ደግሞ ሻወር ውስጥ ሆነው እንዴት እንደተጨማለቁ አቤት አለ በብስጭት። በቃ በቃ ብላ ጮኸች። ታብዳለች። ፀጉሯን ትነጫለች ብሎ ነበር የጠበቀው። እሷ ጭራሽ እንደ ሰሜን ዋልታ በረዶ ቅዝቅዝ አለች። ቆይ አንተ ለእኔ ለመንገር ለምን ፈለክ? አለችው። አብሮ የምትጨማለቀው ባለቤቴ ናት፣ እዚህ ፎቶ ላይ ያየሻት ማለት ነው። ሰብለ በገባኝ ራሷን ነቀነቀች። ፍጹም ተረጋግታ ነበር። ይቺ ሴት እብድ ናት። ባልዋ ከሌላ ሰው ጋር ማማገጡን እየነገርኳት ምንም የማይመስላት ለምንድን ነው? ጠልፎ በግድ ነው እንዲያገባት? በባሏ የማትቀና ሴት እንዴት ትኖር ይሆን? በአእምሮ ብዙ ጥያቄ ተመላለሰ። ጠልፎ ነው እንዲያገባሽ? ባለቤትሽ ከሌላ ሴት ጋር ማማገጡን ስነግርሽ አንቺ ምንም አልመሰለሽም አላት በንዴት ኩምትር ብሎ። አሁንማ ምንም ማድረግ አልችልም አለች ሰብለ ቀዝቀዝ ብላ። አንድ ነገር ማድረግማ ትችያለሽ። ምን ማድረግ እችላለሁ? አለች ሰብለ ቀዝቀዝ ብላ። ደስ አለው። ያሰበውን ነገር ለመናገር አሁን ትክክለኛው ጊዜ ነው። አንድ ነገርማ ማድረግ ትችያለሽ። ገሎሻል እኮ በቁምሽ ነው የቀበረሽ። እንደዚህ እንደተጫወተብሽ አንቺም መጫወት አለብሽ። ይሄን የመሰለ ቁንጅና ይዘሽ እንኳን እንደሱ ያለ አሮጌ ስልቻ ስንቱን ማስከተል እንደምትቺ ማሳየት አለብሽ። እውነቴን ነው የምልሽ። ልብሽ እንዳዘነ ይገባኛል። የተሰበረ ልብሽ ደግሞ መጠገን የሚችለው በዚህ መልኩ ብቻ ነው፣ መልሰሽ በመበቀል። የምልሽ ገብቶሻል? አላት። ሰብለ በዝምታ እየሰማችው ነበር፣ ቅዝቅዝ እንዳለች። እኔ ደግሞ አንድ ጥያቄ ልጠይቅህ አለች ተረጋግታ። በሽታ አንገቱን ነቀነቀ። ከዚህ ባለቤት ጋር ትዳር ከያዝክ ስንት ጊዜ ሆነዋል? ስትል ጠየቀችው። 5 ዓመት። ልጆች አላችሁ? ልጆች አልወለድንም። የሚገርምሽ ማናት ቤተሰቦቼ ስንት ነገር እያሉ መሰለሽ ያገቧት። ከሆቴል ቤት አስተናጋጅነት አንስቼ የቤትም የቤት አደረግኳት። ማናት ብዬ እንኳን ልፈታት አልፈለግኩም። ይህን ሁሉ ያደረገላትን ሰው እንዲህ ማድረግ ነበረባት ወይ? በልቡጤ ጨብጦ ጠረጴዛውን ነረተው። እኔም አንበርብርን ሳገባ ቤተሰቦቼ ነበር ያሉት። ሳገባው ተራ የጥበቃ ሰራተኛ ነበር። በመልኩና በሥራው ቤተሰቦቼ ሊያብዱ ቢደርሱም ይሄን ሁሉ ችዬ ነበር ያገባሁት አለች ሰብለ ቀዝቀዝ እንዳለች። እነዚህ ታዲያ ወደ እሳት በቁማቸው ቢጣሉ ሲያንሳቸዋል? ይህንን ሁሉ ውለታችንን ረግጠው እምነታችንን ከጭቃ ለውሰው አሁን ምን እንደምናደርግ ልብ ብለሽ ስሚኝ አለ ቁጣው በርትቶ። ቆይ አስጨርሰኝ አለች ሰብለ ቀዝቀዝ እንዳለች። ይኸውልህ እነዚህ ሰዎች እኔ እናንተ በውለታ አስረናቸዋል። እኔና አንበርብርም ልጅ አልወለድንም። መውለድ የማልችለው እኔ ነኝ። አንተም ጋር እሷ ሳትሆን መውለድ የማትችለው አንተ ነህ መሰለኝ። እሷ ተመርምራ መውለድ እንደምትችል ስታውቅ ይህንን ነግራ ልብ ተሰብሮ ማየት አልፈለገችም። በዚህ በኩል ደግሞ እናት የመሆን ጉጉት ሊገላት ደርሷል። መፍትሄ ብላ የወሰደችውን ያደረገች መሰለኝ ከሌላ ሰው ልጅ ማግኘት አለችው። ደነገጠ። ሊሆን ይችላል ብሎ ያላሰበው ነገር ስለነበር ግራ ገባው። ሰብለ ቅዝቃዜዋን ያጋባችበት መሰለው። ከዋግ የጠነከረዎች ነፍሱን ሲመታው ተሰማው። እየሰሩት ያለው ነገር ትክክለኛ ነው ያልኩ አይደለም፣ ግን ሰው የመፍጠር ፍላጎት ልታስበው ከምትችለው በላይ ኃያል ነው። መቋቋም ሁሉ የምትችለው አይመስለኝም። ለምነው የሚያድሩ ሴቶች ለመውለድ ሲጓጉ አንድም በዚህ ፍላጎት ተገፍቶ ይመስለኛል። እና ውለታችን ባያስራቸው ኑሮ በግልጽ ነግረውን ዘር ፍለጋ መሄዳቸው አይቀርም ነበር። አስረን ይዘናቸዋል አለችው አይኖቿን ባዶ ላይ ተክላ። ሰብለ ከተቀመጠችበት ተነሳች። ወደ ፍለጋቸው እንዲሄዱ ብንለቃቸው፣ በውለታ የተበተብነውን ክንፋቸውን ብንፈታላቸው እነሱም እኛም ትልቅ ሰላም እናገኛለን ብላው በአየር ላይ እንደምትራመድ ሁሉ እየፈጠነች ወደ በሩ ሄደች። ስትሄድ አስተዋላት። ቅዝቃዜዋን አጋብታበታለች። ቅዝቃዜዋን ተከትሎ እሱም ወደ በሩ ሄደ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግዎን እንዳይረሱ። የመጨረሻው ወሲብ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግዎን እንዳይረሱ።
እሁድ ማታ ቺቺኒያ እንደወትሮው ጥምቢራዋ መዞር ጀምሯል። ውስኪው፣ ጎርደኑ፣ ቢራው፣ ቮድካው፣ ጅኑ፣ ድራፍቱ ይቀዳል፣ ይንቆረቆራል፣ ይጨለጣል። ማልቦሮ፣ ሮዝማኑ፣ ድላይቱ፣ ኒያላው ይለኮሳል፣ ይማጋል፣ ይንቦገቦጋል። ቺቺኒያ ትቃጠላለች፣ ታቃጥላለች። የአስቱ ቤት፣ ዋልያ ባር፣ አዝማሪ ቤት ብልጭ ድርግም መብራት የሌት ቀንን ያውጃል። ቺቺኒያ ነቅታለች። ባቲው፣ ትዝታው፣ ሮኬንድሮሉ፣ ችኪቻካው የቺቺኒያን ናላ ይንጡታል። ስካርን እንደ ቅቤ ሊያወጡ አልጋዎች ይንጫጫሉ። የሴተኛ ዳሪ ድምጾች በየቤርጎ ከተከለሉ ኮምፐልሳቶች ውስጥ ይሰማሉ። አንድ ጊዜ አለ ባሪስታው ባልኮኒው ጀርባ እንደቆመ እጆቹን እያጨበጨበ። አስቱ ቤት ውስጥ ነው። አስቱ ቤት ቺቺኒያ ውስጥ ካሉ ሌሎች ቤቶች የሚለይበት ዋነኛው ጉዳይ ውስኪ ብቻ የሚጠጣበት መሆኑ ነው። በከተማው ውስጥ ከፍ ያሉ ሀብታሞች፣ ከውጭ አገር የመጡ ኢትዮጵያውያን፣ ዲፕሎማቶች አሉ የተባሉ ነፍስ በላዎች አስቱ ቤት ቤታቸው ነው። ሁሉም ይጠጣሉ፣ ስለ ቢዝነስ ያወራሉ፣ ያሴራሉ፣ ይቆምራሉ፣ ይወስባሉ፣ ይሰክራሉ፣ ያለቅሳሉ፣ ይደባደባሉ። ምድሪቷ ያፈራቸው የሚጨሰውን ነገር ሁሉ ያጨሳሉ። በቤቷ ውስጥ ጻድቅ ያልሆነን ነገር ሁሉ ይፈጽማሉ። 5,000 ብር መነሻ ካፒታል በኪስ ተይዞ የሚገባበት ቤት ነው። ባሪስታው ሲያጨበጭብ አንድ ጠቃሚ ጉዳይ ቢኖር ነውና ሁሉም ነገሬ ብሎ ሊሰማው ጆሮ አበደሩት። የቤቱ ሕግ ነው። ሁሉንም የሚመለከት የመጠጥ የሴት የቁማር ወሬ ሲሆን በዚህ መልኩ ነው መልእክቱ የሚተላለፈው። ዛሬ አንድ ውብ ቆንጆ የሆነች ሴት ትሰናበተናለች አለና ባሪስታው የደንበኞቹን ፊት ገርመም እያደረገ ላፍታ ጸጥ አለ። ትሰናበተናለች ማለት? አንድ ሞቅ ያለው ጠጅ ጠየቀ። አስራት ነበር። ዛሬ ገና ነው ከውጭ በመጡ ጓደኞቹ ጎትጓችነት ወደ አስቱ ቤት የመጣው። በጥያቄው ሌሎች የቤቷ ነባር ደንበኞቿ አውካኩበት። በሳቃቸው ውስጥ ባህል አዋቂነቱ እያላገጡ ነበር። ፓንቷን ትሰቅላለች ማለቴ ነው አለ ባሪስታው በራሱ ሳቅ እየተፍለቀለቀ። ምንድነው የሚለው? ምንድነው ፓንቷን ትሰቅላለች ማለት? ለምን በግልጽ አትነግሩኝም? አለ አስራት ግራ ገብቶት። ሌሎቹ ጠጮች በንግግሩ የሳቅ ማዕበል ፈጠሩ። አስራት ባለትዳር ነው። ወደ አስቱ ቤት የመጣው ገና ዛሬ ነው። በአንድ የግል ትምህርት ቤት ውስጥ ርዕሰ መምህር ሆኖ ከማገልገል በዘለለ የተትረፈረፈ ሀብት የሚያካብትበት ሥራ የሌለው ከመሆኑም በተጨማሪ 2 ልጆች ያሉት ባለትዳር በመሆኑ ወደ ባሩ ለመምጣት የተቀመጠውን አነስተኛ መስፈርት የሚያሟላ አልነበረም። አስራት እግር ኳስ ተጫዋች ጫማውን ሰቀለ እንደሚባለው አንዲት ቆንጆ እዚህ መስራቷን ስታቆም ፓንቷን ሰቀለች ይባላል። ገባህ? አስራትን ይዘውት ከመጡት መካከል በሁሉ ነገሩ የደለው ባለ ሀብት የሚመስለው ወጣት ምን አገኘው ብላ ነው ፓንቷን የምትሰቅለው? እዚህ ካለው ቢዝነስ የተሻለ አግኝታ ነው አለ አንድ የተናደደ የሚመስል ሰው ሲጃራውን እየለኮሰ። አስቱ ባር ውስጥ የሚገቡ ሴቶች የከተማውን ሀብታሞች ለማዝናናት ተመርጠው ነው። ቆንጆዎች፣ ወጣቶችና ዘናጮች ናቸው። አስቱ ቤት ውስጥ መግባት ቺቺኒያ ውስጥ ላለች ሴት ዲቪ የመድረስ ያህል የሚቆጠር ነው። አይ ወደ ውጭ አገር ለመሄድ አስባ ነው አለ ባሪስታው በማለስለስ። እያን ለማንጥላ የአገሩን ሰርዶ በአገሩ በሬ አይሻላትም አለ አንድ ሰካራም። አለ አንድ ስካር የተጫነው ድምፅ። ቤት ውስጥ ያሉት ጠጪዎች፣ ቁማርተኞችና ዝሙት አዳሪዎች በሳቅ አውካኩ። ባሪስታው መልእክቱን አስተላልፎ ሙዚቃውን እንደ ቀድሞው ከፍ አድርጎ ከፈተው። በቤቱ ልማድ መሠረት የምትሰናበተዋን ሴት የመጨረሻ የጨን ሙቀት መጋራት የፈለገ ሰው ወደ ውስጥ ገብቶ ያሻውን ይፈጽማል። በተለይ ቆንጆች ሴቶች ለመጨረሻ ጊዜ እንደማያገኟቸው የሰሙ ደንበኞች እጥፍ እየከፈሉ ከሴቶች ጋር ይተኛሉ። የቤቱ ደንበኞች
የመጨረሻ ወሲቧን ከደንበኞች ጋር የፈጸመች ሴት በዕለቱ እጅግ ከፍ ያለ ገቢ አግኝታ ከስሯ ትሰናበታለች። በዕለቱ ያልነበረ ደንበኛ መጥቶ ስለ እሷ ከጠየቀ ውይ እሷ እኮ ፓንቷን ሰቀለች ይሉታል። ትሽ ምን አለ ብትደውሉልኝ ይላል የሚያውቃት ከሆነ። የአስቱ ቤት ወደ መደበኛው ሁካቷ ተመለሰች። ተሰናባቿን ሴት የፈለጉ ወንዶች ሹልክ እያሉ ወደ ጓዳ መግባት ጀመሩ። ሙዚቃው፣ ዳንሱ፣ መሽኮርመሙ፣ መገባበዙ፣ መፎከሩ፣ መሳደቡ፣ ማልቀሱ ቀጠለ። እኔ እኮ አሜሪካ ሆኜ መፈጠር ነበረብኝ። እዚያ ሀገር ላይ ተፈጠሬ እኔን የመሰልኩ ጂኒየስ ሰው የሚጠቀምብኝ ጠፍቶ እንዲቹ እንደባከንኩ ጡረታ ወጣሁ ይላሉ አንድ አዛውንት ከጥግ በኩል። ስካር ናላቸውን አዙሮ መላሳቸውን ቆልፎታል። ማንም ከመጤፍ ሳይቆጥራቸው የግሉን ጨዋታ በመቀጠሉ አዛውንቱ ንዴት ሰንጎ ሳይዛቸው አልቀረም። መር ብለው ተነስተው ከባልኮኒው አጠገብ ሄደው ቤቱ ውስጥ ላለው ጠጪ በሚመስል መልኩ መናገር ጀመሩ። አዎ ማንም ሳይጠቀምብኝ ጡረታ ወጣሁ። አሁንም ይህች አገር ሳትጠቀምብኝ ዕድሜ ሊያልፍ ነው። እውነት ነው የምላችሁ፣ ኢትዮጵያ ውስጥ መወለዴ ቀርቶ አሜሪካ ብወለድ ኑሮ ኦባማ ሳይሆን እኔ ነበርኩ ፕሬዝዳንት ሆኜ ዋይት ሃውስ የምገባው። እኔ ያረጋል እዚች መከረኛ አገር ተወልጄ በእውነት እዚህ ሰው ሆኜ ከምወለድ አሜሪካ ውስጥ ኮባ ሆኜ ብበቅል ብዙ ጥቅም እሰጥ ነበር። ይህን ጭንቅላት ተጠቀሙበት። ወደ ጭንቅላታቸው እየጠቆሙ መጮኻቸውን ሲቀጥሉ ከየት መጣ ያልተባለ ወጠምሻ አንገታቸውን አንጠልጥሎ ወደ ውጭ አስወጣቸው። የማንጂኔስ ነው ደግሞ አላንዱ። አሜሪካ ኤምባሲ ውስጥ ጥበቃ ነበሩ አሉ። አሁን ጡረታ ወጥተው ነው ጂን ሲጠጡ ነው ጂኔስ የሚሆኑት። ጂኒያ አለ ከወደ ጥግ በዝምታ የጠጣ የነበረ ጠጪ ምርር ብሎት። የና አስራት የመጠጥ ቡድን በተለያዩ ጉዳዮች ላይ ሲጫወት ቆይቶ ፓንት ትሰቅላለች ወደ ተባለችው ተሰናባቿ ሴት ጉዳይ አመራ። ከመካከላችን አንድ ሰው መርጠን ለምን ከፓንት ሰቃዋ ሴት ጋር የመጨረሻውን ወሲብ እንዲቋደስ አናደርግም አለ አንደኛው። ሁሉም በሳቅ እሽታቸውን ገለጹ ከአስራት በስተቀር። ዕጣ ተጽፎ እንዲወጣ በማድረግ ነው የመጨረሻው ወሲብን የሚፈጸመውን ሰውዬ እንዲመረጥ ያሰቡት። እንዳሉትም የሰባቱን ስም ተጽፎ ከተጠቀለለ በኋላ ባሬስታው አንዱን እንዲያነሳ ጠሩት። አስራት ብሎ ዕጣውን አነበበ። አስራት ጓደኞቹ ከጭብጨባ ጋር አሰሙ። አስራት ለሜዳ አንገራገረ። አስራት ትዳሩን አክባሪ የሚባል አይነት ሰው ነው። ከሚስቱ በፊትም ሆነ በኋላ የሌላ ሴትን ገላ ነክቶ አያውቅም። ስለዚህ ከተሰናባቿ ሴት ጋር የመጨረሻውን ወሲብ ለመፈጸም በጃለል አለ። ነገር ግን የጓደኞቹ ግፊት ከመጠጡ ጋር ተዳምሮ ሊቋቋመው ስላልቻለ በመጨረሻ ተረታ። አስራት ባሬስታውን ተከትሎ ወደ ተሰናባጯ ሴት መሄድ ግድ ሆነበት። የዕጣው ስሞች ላይ እንዳለ የጻፍኩት የአስራትን ስም ብቻ ነበር እኮ ብሎ አንደኛው ጓደኛ በሳቅ ተንከተከተ። ሌሎቹም አጀቡት። አስራት ልጅቷን ሲያይ አይኑን ማመን አልቻለም። እንደ ምታት የሚያፈዝ ውበት አላት። ቀይ ናት፣ ቀጭንና ረጅም። ስታየው ሳቃለች። ልቡ ትርክክ አለ። የሰነብት ስለሆነ እጥፍ ነው 2000 ብር አለች ልጅቷ። ድምጿ ራሱ የሆነ እንደ ዶሮ ላባ የሚለሰልስ ነገር አለው ሲላስብ አስራት መጀመሪያ 2000 ብር በደንብ ካስደሰተች ደግሞ ጉርሻ 500 ብር ጨምርላት ብለው ነበር ጓደኞቹ የሰጡት። ጓደኞቹ የሰጡትን ብር በሙሉ አስጨበጣት። እጁን ይዛ ወደ አልጋው ስትወስደው ከመታዘዝ ውጭ ምንም ሊናገር የሚችለው ነገር አልነበረም። ልብሱን ሲያወልቅ የሚያደርገውን ነገር አላመነም ነበር። እጁ ከሱ ትእዛዝ ውጭ ሆኖ ነበር። ገላዋ ከገላው ሲገናኝ ታምር ሆነበት። አቅፏት ወደ ራሱ አስጠግቷት አልጠግባለ። ምን አይነት ታምር ነው
የሚል ቃል ብቻ ነበር ደጋግሞ የሚያወጣው። ሰኞ ጠዋት አስራት የግዱን ነበር ቢሮ የገባው። ውልቅልቅ ወጥቷል። ቢሮው እንደገባ ጸሐፊው የወረቀት ቁልል ከጠረጴዛው ላይ አስቀመጠችለት። የወረቀት ጋራ 4 ሰዓት ላይ ከትምህርት ቤቱ የሥራ አመራር ቦርድ ጋር ስብሰባ ባይኖርበት ከሥራ ቢቀር በወደደ። ራሱ፣ ወገቡ፣ እጁ፣ ሁለመናው ውልቅልቅ ብሏል። የማታውን እብደት ደጋግሞ እያሰበ ጓደኞቹን በለሆሳስ ይራገማል። የተረገሙ ይላል ደጋግሞ። አስቸኳይ ነገር አለበት አላት ጸሐፊውን የተቆለለውን ወረቀት በስልቹነት እያየ። አዎ፣ በተለይ የ2 ተርም ክፍያ ያልፈጸሙ ተማሪዎች እንዲሰናበቱ በተሰጠው ትዕዛዝ መሠረት የሚሰናበቱበት ደብዳቤ ተፈርሞ አሁኑኑ ለቦርድ አባላት ፋክስ መደረግ አለበት አለች ጸሐፊዋ መርፈዱን በሚገልጽ አነጋገር። እሺ፣ አሁኑኑ ፈርማለሁ። እስኪ በእናትሽ ጥቁር ቡና አዘዥልኝ። የሚሰናበቱ ተማሪዎችን ደብዳቤ መፈረም ጀመረ። አስራት በርዕሰ መምህርነት የሚያገለግልበት ትምህርት ቤት በከተማው ውስጥ ያሉ ሀብታሞች ልጆቻቸውን የሚያስተምሩበት ነው። የ2 ተርም ክፍያ ወደ 50 ሺህ ብር ማለት ነው። ብዙ ወላጆች አቅማቸው ሳይችል እየቀረ ልጆቻቸው ከትምህርት ቤት የመሰናበቱ ጉዳይ የተለመደ ቢሆንም ለአስራት ግን ደስ የማይል ስሜት ይፈጥርበታል። የልጆችን ሕይወት በ1 ዓመት የማዘግየት ከልጆቻቸው ከጓደኞቻቸው በታች እንዲሰማቸው የማድረግ ዘላለማዊ ቁስል መፍጠር አድርጎ አስበዋል። ግን ምንም ማድረግ ስለማይችል ደብዳቤውን ፈርሞ ጨረሰ። በመሃል ስልክ ጠራ። አነሳው። ጸሐፊው ነበረች። አንድ ወላጅ ልታነጋግረው እንደመጣች ስትገልጽለት በእምቢታ ሊሸኛት ፈልጎ ነበር። ከሚሰናበቱት ተማሪዎች ውስጥ የአንደኛው እናት መሆኗን ስትነግረው እንድታስገባት ነገራት። በሩ ተንኳኩቶ አንድ ሴት ገባች። እንዳያት ክው ብሎ ደነገጠ። በድንጋጤ ጠረጴዛው ስር ሊደበቅ ፈልጎ ነበር። ማታ ያየው ውበቷ በቀን ብርሃንም ቢበዛ እንጂ አያንስም። ቢሮው ድረስ ተከትላው መጣለች ማለት ነው። ስሙን ልታጠፋ፣ ልታዋረደው፣ አስፈራርታ ገንዘብ ልትቀበለው። አስራት የሚይዝ የሚጨብጠውን አጣ። ትምህርት ቤቱ አስተዳደር እንኳን ይችን አግኝቶ እንዲያው ነው። እሱስ የራሱ ጉዳይ። ልጆቹስ እዚህ ትምህርት ቤት ነፃ የትምህርት ዕድል አግኝተው ነው የሚማሩት። አቶ አስራት ጨለማን ተገን በማድረግ ከሴተኛ አዳሪ ጋር በማመንዘር የትምህርት ቤቱን ስምና ዝና የሚጎዳ ተግባር ፈጽመዋል ተብሎ በሥራ አመራር ቦርድ ሊባረር ይችላል። የግል ጋዜጦችም የታዋቂው ትምህርት ቤት ርዕሰ መምህር ሴተኛ አዳሪዎችን ቢሮአቸው ድረስ እየጋበዙ ብለው ጉድ ሊያፈሉበት ይችላል። ምን ነው እግሬን ማታ በሰበረው እያለ በጸጸት እንባ ወደ ውስጡ አፈሰሰ። እሷን ፊት ላይ መደነጋገር ሲያይ ያላሰበችው ነገር መከሰቱን ጠረጠረ እና ምን ልታደርግ መጣች? ምን ልታደርጊ መጣሽ? ማታ በሰላም አይደል የተለያየ ነው? የኔን ስም በማጥፋት ምን ትጠቀሚያለሽ? ድምፅ ውስጥ የለቅሶ ዜማ ነበር። ተቀመጭ አይቀድምም አለች ሴቲቷ ረጋ ብላ። እሺ ተቀመጭ አለ አስራት መንተፍረት ይዞት። አንተ እንደምታስበው ላደርግ አይደለም የመጣሁት። እዚህ መስራትን ደግሞ ፍጹም አላውቅም ነበር። የመጣሁት ልጄ እዚህ ስለሚማር ነው አለች። ያንቺ ልጅ እዚህ ትምህርት ቤት? በግርምት ተውጦ ጠየቃት። አዎ አለች ራሷን ላይታች በመነቅነቅ። ገላዋን ለሀብታሞች ስትሸጥ እያደረች ልጇን እዚህ ውድ ትምህርት ቤት ውስጥ ታስተምረዋለች። ለማመን ከበደው። ማነው ስሙ? ለማረጋገጥ ጠየቀ። ለማመን ከበደው። ዮናታን ኃይሉ የ4ኛ ክፍል ተማሪ። ከደብዳቤው ውስጥ የልጁን ስም ፈለገው። እንዲባረሩ ከፈረመበት ደብዳቤ ውስጥ ልጁ አለ። ቀና ብሎ አያት። ብዙ ጥያቄዎች ተፈጠሩበት። ብዙ የፍርሃት ጩኸት ከውስጡ ፈለቁ። ለካ ያቺ በውበት የተሸለመች ሴት ብዙ ሸክም አለባት። አንቺ ነሽ የምትከፊው? ማለቴ አስራት ድንግርግር አለው። ገብቶኛል። ሴተኛ አዳሪ ሆነሽ ልጅሽን እንዴት እዚህ ታስተምሪያለሽ ነው አይደል? በዓይኗ ውስጥ ትዝብትና እንባ ሞላ።
ይቅርታ ስሜትሽን ልረብሽ አልነበረም። አንጠልጥሎቶ ማታ ያገኘው ወንድ መሆንን ሳይ ተመልሼ ሩጬ ልወጣ ነበር። ልጄ በተሞላ ስብዕና እንዲያድግ ነው እንጂ በእኔ መቼም ቢሆን አንገቱን እንዲሰብር አልፈልግም። ያ ከሚሆን ሞት ምርጫዬ ነው። ሁል ጊዜ ስለ እሱ ለመነጋገር እዚህ የምትመጣው እናቴ ነበረች። ግን ደግሞ ዛሬ ጠዋት ክፍያ ያልከፈሉ ተማሪዎችን አስመልክቶ የመጨረሻ ውሳኔ እንደሚሰጥ ሲነግሩኝ በእጄ ገንዘብ አልነበረኝም። ከልጄ ውጪ እናቴንም መርዳት አለብኝ እና የሁለት ተርም ሳልከፍል አለፈ። ማድረግ የነበረብኝ ነገር ማታ እንዳየው ማድረግ ብቻ ነበር እና ገንዘቡን አሟላሁ። ጎንበስ ብላ ከቦርሳ ውስጥ ገንዘብ ልታወጣ ስትል የእምባ ዘለላዎች በዓይኗ እየፈነጠቁ ወደ ቦርሳዋ ተጨመሩ። ግን ሌላ ትምህርት ቤት ማስገባት አይሻልም? አስራት የሚናገረው አጠረው። ምን መሰለህ? ለአፍታ ስታስብ ቆየችና ንግግሯን ቀጠለች። ልጄን የወለድኩት በልጅነት ፍቅር ካገቡት አባቱ ነው። ለ5 ዓመት አብረን ኖረን ሌላ ሴት ወዶ ጥሎኝ ሄደ። አሁን አውሮፓ ነው ያለው። አባቱ እያለ ነበር እዚህ ትምህርት ቤት የገባው። አባቱ ጥሎኝ ሲሄድ አቅም ስለማይኖረኝ ሌላ ትምህርት ቤት ማስገባት ነበረብኝ። ግን አባቱን የምበቀለው በዚህ ብቻ ነው። የተወው እንዳሮጌ ቁና የወረወረው ልጁን ትልቅ ሰው አድርጌ ስገኝ ያኔ ከማንም በላይ ተበቀልኩት ማለት ነው። ደግሞ አንድ ቀን መገናኘታችን አይቀርም። ልጄ ሲያድግ ሁሉንም እነግረዋለሁ። እምባዋን አባብሳ ብሩን ጠረጴዛው ላይ አስቀምጣ ተነሳች። ግን አንድ ቃል ኪዳን እንግባ አለች፣ በእጁ ያጠለቀውን የጋብቻ ቀለበት እያየች። አንተም ስለ እኔ ሆነ ስለ ልጄ እንድች ብለህ እንዳትተነፍስ፣ እኔም እንደዚያው። በሽታ አንገቱን ላይ እናታችን አቀነቀ። መውጣቷን ተከትሎ ለዮናታን የተጻፈውን የስንብት ደብዳቤ ቀዳዶ ቅርጫት ውስጥ ከተተው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግዎን እንዳይረሱ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግዎን እንዳይረሱ። በአራጣ የተያዘ ጭን። ሴትን ተከትዬ። ደራሲ ዮፍታሔ ካሳ። ተከትዬሽ ብገደድ፣ በጎርባጣ መንገድ እንድሄድ ብገደድ፣ ቁርባኮ ማተረው ማልት በጥልቅ ገደል እንድወርድ ብገደድ፣ ትውልድ ቀዬን ጥዬ መጻጉዕ ሆኜ ብሰደድ፣ ብገደድ አላቆምም አንቺን መውደድ። እኔ አልመጣም ካንቺ መንገድ፣ ዕድሜ ያልቆ ምርኩዝ ይዤ እስክሸብት፣ ተከትዬሽ እሄዳለሁ ከሄድሽበት። ዕድሜ ያልቆ ምርኩዝ ይዤ እስክሸብት፣ ተከትዬሽ እመጣለሁ ካለሽበት። ከደቡብ አፍሪካ ተመልሼ ወደ ኢትዮጵያ የመጣሁት ፍቅርን ፍለጋ ነው። በሶፋኒት ውስጥ አድሮ የለከፈኝን ፍቅር ፍለጋ። ገና የአዲስ አበባን ምድር ስረግጥ ታናሽ ወንድሜ ኤርምያስ በጥያቄ ያጣደፈኝ ጀመር። ባህር ከሆነችው አዲስ አበባ ውስጥ አንድ ሰው ማግኘት እንዴት ይቻላል? እንጃ። ልመልስለት የምችለውን ነገር አላውቅም። የማውቀው ነገር እሷን መፈለግ እንዳለብኝ ብቻ ነው። እፈልጋታለሁ። ካላገኘኋት የማብድ ይመስለኛል። ስለዚህ ስፈልጋት ልኖር ቆርጬ 7 ዓመት ከቆየሁበት ደቡብ አፍሪካ መጣሁ። ዕድሜንም ቢሆን ልሰጣት ተዘጋጅቼ። ግማሽ ወጣትነቴን ስፈልጋት ኖሬያለሁ። ቀሪ ወጣትነቴን፣ ጎልማሳነቴን፣ እርጅናዬን ልሰጣት ዝግጁ ነኝ በፍለጋ። ሶፋኒት ሳቂተዋ፣ ሶፋኒት ግልጽ ተናጋሪዋ፣ ሶፋኒት ጸጉሯ የኮኮ ሰብስቤ አይነት ቁጥርጥር፣ ሶፋኒት ስዕል መሳል የምትወደው፣ ሶፋኒት ተንኮል እየሠራች የምታስቀኝ፣ ሶፋኒት የሚገርም የሜዳ ቴኒስ ጨዋታ ችሎታ የነበራት፣ ሶፋኒት ኢየሱስ ማን ነው የሚል የሚስዮኖች መጽሐፍ ለመጀመሪያ ጊዜ አንብባልኝ መንፈሳዊ ሕይወቴን የከፈተችልኝ ይመስለኛል። እናቷ ሚስዮን ነበሩ፣ አባቷ ደግሞ የሆኑ ፈላስፋ ነገር መጽሐፍ ተንተርሰው የሚያድሩ የሚባልላቸው። ሶፋኒት 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 በልብ የምትሰላ አእምሮን በጸዳል የምትሞላ ሶፋኒት። ከደቡብ አፍሪካ የተነሳው የኢትዮጵያ አየር መንገድ አውሮፕላን ቦሌ አየር ማረፊያ አርፎ
አዲስ አበባ መድረሳችን እስኪነገረን ድረስ የማስበው ስለ እርሷ ነበር። ሶፋኒት እናቴ ናፍቄያቸው ወደ ኢትዮጵያ እንደመጣሁ ነው የምታውቀው። እውነታው ግን ሌላ ነው። ከደቡብ አፍሪካ የመጣሁት ሶፋኒትን ለማግኘት ነበር። አብሮ አደጌን 7 ዓመት በሙሉ በሰው ሀገር ሳስባት እንደኖርኩት 7 ዓመት ሙሉ ስቃዥ እንኳን የእሷን ስም እየጠራው እንደነበር አታውቅም። የት እንዳለች እንኳን ሳላውቅ የሰው ሀገር ሰማይ ላይ አፍጥጬ ሳስባት እንደኖርኩኝ አታውቅም። ደቡብ አፍሪካ 7 ዓመት ስቀመጥ ለሽራፊ ሰከንድ አልረሳዋትም። ልረሳት ብልስ እንዴት ልረሳት እችላለሁ? ሰው እንዴት ልጅነቱን ይረሳል? ፍጹም። ቤታቸው ከቤታችን ማዶ ነበር የሚገኘው። ሰፊ ግቢ፣ የሚያምር ቤት፣ በውድ ዕቃዎች የተሞላ ሳሎን። እናቷ አባቷና እሷ ነበሩ የቤተሰቡ አባላት። የእኛ ቤተሰብ ደግሞ በተቃራኒው ነበር። እኔና ወንድሜ ያለ አባት በእናታችን ነበር የምናድገው። ድርና ማግ የሚባለው ድርጅት ውስጥ በጽዳት ሠራተኝነት በምታገኘው ደሞዝ ይሄ የኑሮ ልዩነት ሳያግደን ከልጅነት ጀምሮ ጓደኛሞች ነበርን። ለእናትና አባቷ ብቸኛ ልጅ ስለነበረች እንደ አንድ የቤተሰብ አባል ሁኜ ነበር አብሬያት ያደግኩት። እሷን መርሳት የሚከብደኝ ለዚህ ነው። ከልጅነት እስከ ጉርምስና ያለው ሕይወቴ የተያዘው በሷ ነው። ታሪኬ ታሪኳ፣ ታሪኳም ታሪኬ ነበር። ስለዚህ ልረሳት አልችልም። ልርሳት ብልስ እንዴት ልረሳት እችላለሁ? ሰው ልጅነቱን መርሳት ይችላል? ከደቡብ አፍሪካ እንደመጣው እናቴ ቤት ገብቼ አርፌ መቀመጥና መረጋጋት አቃተኝ። ሰበብ ፈጥሬ ከቤት ወጣሁ። ታናሽ ወንድሜ ኤርምያስ ተከትሎኝ ነበር። ሶፋኒት ከቤተሰቦቿ ጋር ሰፈራችንን ለቃ እንደሄደች ከዓመታት በፊት በስልክ ያረዳኝ ኤርምያስ ነበር። የት ሄዱ የሚያውቅ አልነበረም። አባቷ ከአንዲት የሰፈር ሴት ጋር ሲያማግጡ ተያዙ ተብሎ ስማቸው ስለጠፋ ቤተሰባቸውን ይዘው ሹልክ ብለው ነው አሉ የሄዱት። የት ሄዱ? ሺህ ጊዜ ጠየቅኩ። የሚያውቅ አልነበረም። ደቡብ አፍሪካ እያለሁ እሷን እንዲፈልጉልኝ ለብዙ ሰው ተናግሬያለሁ። እስኪ እነገሌን ጠይቁልኝ፣ በስልክ እስኪ እነገሌን ጠይቁ፣ እነገሌ ጋር ሂዱ እላለሁ። ከአገር ለቃ ሳትወጣ አትቀርም ይለኛል አንደኛው። እገሌ እኮ መርካቶ አካባቢ አግኝቷት ነበር ይለኛል ሌላኛው። ፈልጉልኝ እያልኩ መጨቅጨቁ ብዙ ሰዎችን ሳያስመርር አልቀረም። ምንድነው አንተ አትረሳም እንዴ ደሞ ለሞላ ሴት ይለኛል አንዱ። ደህና ገንዘብ ሰርተሃል፣ ደቡብ አፍሪካን በሚያህል አገር ቡቲክ ከፍተህ የተንቀባረረ ኑሮ ትኖራለህ፣ አንዷን ቆንጆ ጥበስ እንጂ። የብዙ ሰው ምክር ነበር። በሆነልኝማ ደስ ባለኝ፣ ግን ልረሳት አልቻልኩም። ተለክፌያለሁ። መቼውን የተለከፍኩት? ብዙ አጋጣሚዎች ፊቴ ላይ ይሰለፋሉ። መቼ ይሆን በሶፋኒት የተለከፍኩት? በልጅነት የመሰለኝ። በልጅነት የት ቦታ ይሆን የለከፈችኝ? እያንዳንዱ አፍታ በህሊናዬ ብር ሰልፍ ሰርቶ ያልፋል። ቅልልቦች ስንጫወት፣ አሁዲ ዱማር ፋዘር ከምሽቱ ሲደመር፣ እረ ልጆች ስንጫወት፣ እረ ልጆች እንጫወት በጣም ከእንግዲህ ልጅነት ተመልሶ አይመጣም እያልን ስንዘምር፣ ኤቢሲዲ ኢኤፍጄ እያልን ፊደል ስናጠና፣ ትራማ ዓለም ሰፊ አስላማ ትኬት ሻለም ፈረንጃ ስንል፣ ትዕግሥት አረንጓዴ ልበልሽ በጎራዴ እያልን ስንጫወት፣ ድንቢ ለድንቢ ድንቢ ኖራ ብለን እግሮቻችንን ስናቃጭ፣ አዲስ አስተማሪ ከጃፓን የመጣ መሳሪያውን ትቶ በቦክስ የሚማታ ብለን ስንዘምር፣ ውሻ ዋለ አጥንት ይዞ ሄደ እያልን ስንዘምር፣ ሸት በላሁኝ የሚል ዘፈን ከትምህርት ቤት መልስ በየመንገዱ ስንዘፍን፣ በኩባ ግንድ ሽጉጥ ሰርተን ስንጫወት፣ ኳስ እየጠለዝን ኮርባንያ ስንጫወት፣ የቱ ጋ ይሆን የለከፈችኝ? የቱ ጋ ይሆን ልቤ ውስጥ ሰርስራ የገባችው? በዛ በምሽት በዛ በበጋ ጮኛዬ ጠፍቶ ፍለጋ መሸበትና ሰው ቤት ገባ እያልን ስንዘምር፣ ሰኞ ማክሰኞ ስንጫወት፣ ዝዙሎች ስንጫወት፣ አቦ ሰማ ብለን የእጆቻችንን መዳፍ አስተያይተን አባሮች ስንጫወት፣ ባለ ምሪንዳ ባለ ወተት እያልን አማርጠን ጀላቴ ስንመጥ፣ ሸንኮራ በ10 ሳንቲም ገዝተን ለ4 አስከፍነን ስንመጥ፣ የእንቁጣጣሽ ስዕል ስዬ ከቤታቸው ስሰጥ፣ ነጭ የሀበሻ ቀሚስ ለብሳ በራቸው ላይ አበባየውሽ
ስትል ከኃይሉ ሱቅ በ05 ሳንቲም 2 ጉንፋን ከረሜላ ገዝተን ስንበላ፣ በሾላ ወተት ኳስ ሰርተን ስንጫወት፣ ለገና በዓል በሲጃራ ፓኮ ብልጭልጭ ወረቀት በየሱቁ በራፍ ስንፈልግ፣ ለክረምት በቆሎ ግዙ ተብለን ተልከን አብረን ስንሄድ፣ ሱዚ ልትዘል ገመድ ያዝልኝ ብላ ስትጠራኝ በየስጫወት ቁማ ስትተፉዘኝ፣ የቱ ጋ ይሆን የለከፈችኝ? የምር ምን ስናደርግ ይሆን ልቤ ውስጥ ላትወጣ ሆነ የገባችው? ሰው እንዴት እስከዚህ ድረስ የማይረሳ ይሆናል? አላውቅም። የማውቀው ላረሳቱ ነው፣ ከልቤ መቀመጧን ነው። ላትወጣውና በደም ስሬ መፍሰሷን ነው። ሶፋኒትን ልረሳት አልችልም። ፍለጋውን ከየት መጀመር ፈለግ? ኤርምያስ ከኋላ እየተከተለ ሲጠይቀኝ የምመልስለት ምላሽ አልነበረኝም። ዝም ብዬ ወደ አዲስ አበባ ጎዳና ወጣው። ወንድሜ ኤርምያስ ይከተለኛል። አዲስ አበባ ትቻት ስወጣ ከነበረችው ቁመትና ርዝመት ጨምራለች። ኳስ እየተጫወትን ያደግንበት የቀበሌው ሜዳ የማያምር ፎቅ ተሰርቶበታል። በትምህርት ቤታችን ግቢ ውስጥ ሌላ አስቀያሚ ፎቅ ተሰርቷል። በሌሊት እየተነሳን ዱብ የምንሰራባት ቀጭን አስፋልት ሰፍታ ብዙ መኪና ወደሚያስተናግድ ሰፊ ጎዳና ተሸጋግራለች። የኃይሉ ሱቅ በሞባይል መሸጫ ሱቅ ተተክቷል። አዲስ አበባ የማላውቃት ከተማ ሆና ነው የቆየችኝ። ቢሆንም እፈልጋታለሁ። እስቲ ዝም ብለን እንሂድ አልኩት ኤርምያስን። ከሰፈራችን ተነስተን በእግር ወደ ጎተራ ሄድን። ከጎተራ ወደ ወሎ ሰፈር፣ ከወሎ ሰፈር ወደ ቦሌ፣ ከቦሌ ወደ መገናኛ፣ ከመገናኛ ወደ ቀበና፣ ከዛ 6 ኪሎ ፒያሳ። መሸ። 3 ሰዓት ተኩል ሆነ። እኔ ከዚህ በላይ በእግሬ መሄድ አልችልም አለኝ ኤርምያስ በድካም እየተዝለፈለፈ። እኔም ደክሞኝ ነበር። የሆነ ካፌ ውስጥ ቡና እየጠጣች፣ የሆነ ሱቅ ውስጥ ዕቃ ስትመርጥ፣ የሆነ መንገድ ላይ ታክሲ ልትይዝ ቁማ የማገኛት ይመስለኛል። ያን ምጥን ፈገግታዋን እንደ ክረምት ፀሐይ የረጨች፣ እንደ ኮኩ ሰብስቤ ቁጥርጥር ተሰርቶ በዱቃ የታበተ ፀጉሯን ግራ ቀኝ እየነሰነሰች የሆነ ቦታ የማገኛት ይመስለኛል። እሺ ወደ ቤት እንመለስ። በኮንትራት ታክሲ ተመለሰን። ወደ ቤት እየተመለስን ሳለ ኤርምያስ ይመክረኝ ጀመር። ስሜት ምን ያህል እንደተጎዳ አውቃለሁ፣ ግን ልጅቷ እዚህ ሀገር ትኑር ውጭ ሀገር ሄዳ ይሁን ምንም የምናውቀው ነገር የለም። ዝም ብሎ ድካም ብቻ እንዳይሆንብህ መርሳቱን የሚያዋጣው አለኝ ኤርምያስ በስጋት እየተመለከተኝ። መርሳት እኮ የሱቅ ዕቃ አይደለም፣ የሆነው ቦታ ሄደው ገዝተው የሚወጡት መድኃኒት። መርሳት ሳልፈልግ መች ቀረው። ልረሳት ግን አልቻልኩም። በደም ውስጥ የገባ ነገርን እንዴት አድርጎ ማውጣት እንደሚቻል ሳይንስ ራሱ መቼ ተመራምሮ ደረሰበት። ስጋትን፣ ነፍስን፣ መንፈስን የተቆጣጠረን ነገር እንዴት ማስለቀቅ እንደሚቻል የሚያስተምር የእምነት አስተምሮት ይኖር ይሆን? ሶፋኒት እንደዚያ ነበረች። የማትረሳ ትዝታ፣ የምትኖር ሕይወት፣ የሚናፍቋት ተስፋ። ሰው ደግሞ የእነዚህ 3 ነገሮች ውህድ ነው። ማንም ሰው ከትዝታም ከተስፋም ከሕይወት መራቅ አይችልም። ኤርምያስ ወንድሜ ስለ እኔና ስለ እሷ ስለማያውቅ እንደ ረሳት ይመክረኛል። ስለ እኔና ስለ ሶፋኒት ምን ያውቃል? በዕድሜ አድገን እስክንጎረምስ ድረስ ገላዋን ስትታጠብ ጀርባዋን እኔ አሽላት እንደነበር፣ የባንዲራ ሰልፍ ላይ አንድ ልጅ ገፈተርካት ብዬ በድንጋይ እንደተፈነከትኩ፣ ስፔስ 99 የሚባል የቴሌቪዥን ተከታታይ ፊልም አይተን ሌሊቱን ሙሉ ማያና ኮማንደር ስለሚባሉ አክተሮች ስናወራ እንዳደርን አያውቅም። የውስጤን ስሜት ስለማያውቅ እንደ ረሳት ይመክረኛል። በአዲስ አበባ ጎዳና ላይ እሷን ፍለጋ ላይታች ስል እብደት እየጀመረ ይመስሎታል። ስለ እኔና ስለ ሶፋኒት ምን ያውቃል? ምንም ስለማያውቅ እርሳት ይለኛል። ጡቶቿ መጥቆር ሲጀምሩ የወሩ አበባ ለመጀመሪያ ጊዜ ስታይ ከእናቷ አስቀድማ ለእኔ እንደነገረችኝ መች ያውቃል? የሽንት መሽኒያ አካባቢ ፀጉር ማውጣት ሲጀምር በድንጋጤ እንዳሳየዋት፣ ጉሮሮዬ ላይ እንደ እንቅርት የመሰለ ብጠት ሲያብጥብኝ አይታ እንደሳቀች፣ በድምጿ መቅጠን ገደል ማሜት እስክትሰማኝ ድረስ መንከትከቴን መች ያውቃል? ስለዚህ እርሳት ይለኛል። ሰው እንዴት ልጅነቱን ይረሳል? 6ኛ ክፍል እያለን ተጣልተን ተደብቃ በባላ ከንፈሬን እንደጠበሰችኝ አያውቅም። በዚህ ምክንያት ተናድጄ ሰፈራችን በነበሩት አንዲት አሮጊት ስም አንቺ ሁለቱ ስላልኳት አይኗ እስኪቀላ አልቅሳ ሳምንት እንዳኮረፈችኝ አያውቅም።
ከሶፋኒት ጋር ስለተጣላው ትምህርት ቤት አልሄድም ብዬ የክርስትና አባቴ ጋር የካ ጠፍቼ መሄዴን አያውቅም። እናቷ የካ ድረስ ሶፋኒትን ይዘዋት መጥተው እንዳስታረቀችን አያውቅም። ስለዚህ እንደ ቀላል እርሳት ይለኛል። ሰው ልጅነቱን እንዴት ይረሳል? አረሳትም፣ በፍጹም አረሳትም። ሶፋኒት እኮ የተለየች ነበረች። እሷን ማፍቀር እንደጀመርኩ እንኳን ከእኔ ቀድማ ያወቀችው እሷ ነበረች። 11ኛ ክፍል እያለን ይመስለኛል ሳኮርፋት ከሌላ ልጅ ጋር ቁማ ስታወራ ሕይወት ብዬ ትምህርት ቤት አብሬያት አልሄድም ስል ያለ ምንም ምክንያት በጠዋት ጠርቻት ምንም ሳላናግራት ወደ ቤት ስመለስ ስንጫነች ለረጅም ጊዜ አተኩሬ ሳያት ገብቷት ነበር ለካ። አንድ ቀን እንደማፈቅራት ነገረችኝ። ለእኔ ስሜቱ እንግዳ ነበር፣ ግራ ገብቶኝ ነበር። የሆነ ቅዳሜ ቤታቸው በስነ ሥርዓት ጠርታ ሻይ አፍልታ ቀረበች። ሶፋ ላይ ተቀምጬ ነበር። ከፊት ለፊቴ መታ ተቀመጠች። ታፈቅረኛለህ መሰለኝ ብላ ጀመረች። እየጠጣሁት የነበረው ሻይ ትናለኝ። እሷ ንግግሯን ረጋ ብላ ቀጠለች። ይኸውልህ ከፍቅር በፊት ብዙ የሚቀድሙ ነገሮች እንዳሉ ማወቅ አለብህ። ለምሳሌ እናንተ የሚኖሩትን ኑሮ አስበው። የሆነች ልጅ ወደህ እሷን እያሰብክ ዝም ብለህ በሜዳ ላይ ብትቀር የእናትህን ሕይወት የሚቀይረው ማን ነው? እንዲሁ በጭቃ ቤት ውስጥ የአፈር ወለል ላይ ኑሮ ያልፋሉ። ምንም ሳይኖርህ ብታፈቅር አንተም ወደድኩሽ ያልካትም ልጅ በድህነት ኖራችሁ ማለፍ ነው አማራጫችሁ። ያን የሚመርጡ ሴቶች ደግሞ ብዙ አይደሉም። እና ዝም ብሎ ማፍቀር ጅልነት አይመስልህም? እንዲህ ነበር ያለችኝ። ረጋ ብላ እውነቱን ፍርጥ አድርጋ ነገረችኝ። የምጠጣውን ሻይ ጠረጴዛው ላይ አስቀምጬ በፍረት ከቤታቸው ወጣሁ። በቃ ከሶፋኒት ጋር የተያየንባት የመጨረሻዋ ቀን ያች ቀን ነበረች። ከቤታቸው ከወጣሁ በኋላ ዳግመኛ አልተመለስኩም። እንደምገምተው ከነድህነቴ ዳግመኛ ሶፋኒት ፊት የመቆም ድፍረት አልነበረኝም። ድህነቴን አጉልታ ያሳየችኝ መሰለኝ። ድሃነ ገንዘብ መሰብሰብ፣ ድህነቴን ድል ማድረግ ሶፋኒትን የሚያስገኝልኝ ቀመር አድርጌ ወሰድኩት። ትምህርቴን ትቼ ከቤት ለሳምንታት ተቀመጥኩ። ከዛ አንድ ሐሙስ ቀን ከቤት ወጥቼ ሄድኩ። ድህነትን በግንባር ልፋለም ከቤት ወጣሁ። ከ10 ልጆች ጋር ወደ ሞያሌ ሄድን። ሞያሌ የተወሰኑ ወራት ቆየን። የተገኘውን ሥራ ሁሉ እየሠራን ጉዞ ወደ ኬንያ። ምድር ላይ የተፈጠረን ሁሉ መከራ እየተቀበልን ደቡብ አፍሪካ ገባን። ደቡብ አፍሪካ እንደ ከናን ምድር ተስፋን የወረስኩባት ቦታ ሆነች። በልብስ መሸጫ ቡቲክ ውስጥ ተቀጥሬ ለ3 ዓመት ሠራሁ። ከ3 ዓመት በኋላ የራሴን ቡቲክ ከፈትኩ። ቤት ገዛሁ፣ መኪና ገዛሁ፣ ቤተሰቦችን ለወጥኩበት። የዚህ ሁሉ መንስኤ ሶፋኒት ነበረች። ከእያንዳንዱ ወንድ ስኬት ጀርባ አንድ ሴት አለች የሚል አባባል ስሰማ ሶፋኒት ያስቀመጠችብኝልህ ትዝ ይለኛል። ከስኬቴ በኋላ ልፈልጋት ወጣሁ። ከኤርሚያስ ጋር በኩንትራት ታክሲ ቤት እስክንደርስ ድረስ ምንም አላወራንም። ወደ ቤት እየገባን ሳለ ኤርሚ፣ ሁለተኛ እሷን እርሳት ብለህ እንዳትጠይቀኝ፣ ሁለተኛ አልኩት። ድምፄ በቁጣ ከሮ ነበር። በእሽታ አንገቱን ላይና ታች ነቀነቀ። ቤት ስንገባ እናታችን በጭንቅ ተውጣ ስትጠብቀን አገኘኋት። ሌሊቱን እንቅልፍ አጥቼ አደርኩ። ሳስብ የት ሄጄ ልፈልጋት? እንዴት ያለችበትን የሚያውቅ አንድ ሰው ይጠፋል? እያልኩ እየተብነከነኩ ሊነጋ ሲል እንቅልፍ ሊወስደኝ ያንጎላጀኝ ጀመረ። ሶፋኒት እንደ ቅዠት እየሆነችብኝ መጣለች። የሜዳ ቴኒስ መጫወቻ ራኬቷን ይዛ እየሳቀች እየተፍለቀለቀች ከአልጋይ ላይ ዘልዬ ተነሳሁ። ኤርሚያስ ወደ ተኛበት ክፍል ሮጥኩ። እናቴ ተከተለችኝ። ለካ ሌሊቱን ሙሉ እንቅልፍ ባይኗ ሳይዞር ስትጠብቀኝ ነው ያደረችው። ኤርሚያስ የተኛበትን ክፍል በርግጬ ከፍቼ ገባሁ። በድንጋጤ በርግጎ ተነሳ። ኤርሚ የት እንደማገኛት አወቅኩ ብዬ እየጮኩ ተጠጋሁት። የማደርገውን ማወቅ እስኪሳኔ ድረስ ነበር የሆንኩት። ሲነጋ ከኤርሚያስ ጋር ከቤት ወጥተን ሄድን። ሶፋኒት አዲስ አበባ ውስጥ ካለች የቴኒስ ሜዳ እንደማትጠፋ እርግጠኛ ነበርኩ። አዲስ አበባ ውስጥ ስንት የቴኒስ ሜዳ ይኖር ይሆን? 40፣ 50? እንጃ። እስካሁን ይህንን ማሰብ አለመቻሌ ገረመኝ። ቀጥታ ጊዮን ሆቴል ሄድን። ቴኒስ ሜዳ ላይ 2 የውጭ አገር ሰዎች እየተጫወቱ ነበር። ኳስ እየለቀመ የሚያቃብላቸው ልጅ ቀርቤ
ሶፋኒት የምትባል ልጅ ያውቅ እንደሆነ ጠየቅኩት። ባሉታ ራሱን ነቀነቀ። የሜዳ ቴኒስ ቢሮ ሄድን። አንድ ወፍራም ሰውዬ ሶፋኒት በሚባል ስም የተመዘገበች ልጅ እንደሌለች ነገረን። ሶፋኒት 4 ኪሎ ጂምናዚየም ኢንተርናሽናል ስኩል ቦሌ 23 ቀበሌ ሜዳ ቀበሌ 17 ሜዳ ሶፋኒት የምትባል ልጅ መታ እንደማታውቅ ነገሩኝ። አንድ ወር ሙሉ በየሜዳው ፈለግኳት። የሜዳ ቴኒስ መጫወቻ ራኬት ያዘች። ከላይ ክፍት የሆነ ኮፍያ ያደረገች፣ ተረከዘ ከባድ ሲኒከር ጫማ የተጫማች፣ ጸጉረ ቁጥርጥር ልጅ። ሶፋኒት እንደ እብድ በየቦታው መፈለጌን ቀጠልኩ። ጠዋት እነሳለሁ። የሜዳ ቴኒስ ያለባቸው ቦታዎችን እያጠያየኩ እንደዚች አይነት ልጅ እዚህ መታ ታውቃለች እያልኩ ጠይቃለሁ። ጅል የሆንኩ ይመስለኛል። እብድ ከመሆን ጅል መሆን ሳይሻል አይቀርም። ሶፋኒትን ካላገኘሁ አብዳለሁ። ስለዚህ እንደ ጅል በየቦታው መፈለጌን ቀጠልኩ። ዘመድ ወዳጅ ወፈፍ እያደረገኝ እንደሆነ አምነዋል። እንዴት አንድ ሴት ፍለጋ በየጎዳናው ሲንቋለል ይውላል በሚል። ለእኔ ግን ሶፋኒትን መፈለግ ወደ ተስፋ ጉዞ እንደማድረግ ነበር። ወደ ተስፋ ጉዞ ሲደረግ ጉልበት ይጠነክራል። ከደቡብ አፍሪካ ከመጣሁ 2 ወር ሊሞላኝ ትንሽ ቀን ሲቀረኝ ዩኒቨርሲቲ ግቢ ውስጥ የሜዳ ቴኒስ መጫወቻ ሜዳ እንዳለ ኤርሚያስ ወሬ ይዞ መጣ። ከኤርሚያስ ጋር ወደዛ ሄድን። ድሮ የአልጋ ወራሽ ግቢ ነበር አሉ። በኋላ ደግሞ የካቲት 66 የፖለቲካ ትምህርት ቤት ሆኖ ነበር። የአዲስ አበባ ዩኒቨርሲቲ ቢዝነስ ፋካልቲ ነው። የቴኒስ መጫወቻ ሜዳ በግቢው ጀርባ በኩል አለ። ወደ ቴኒስ መጫወቻ ሜዳው ሄድን። ሶፋኒት በዓይኔ ስር እንደ ጠዋት ጀንበር ብቅ አለች። ላምን አቅቶኝ ላፍታ ፈዝዤ ቆምኩ። የቴኒስ ኳሱን የሚል የኃይል ድምፅ እየወጣች ትመተዋለች። ሶፋኒት ብዬ ወደ ውስጤ ስጮህ ራሴን ስቼ ልወድቅ ነበር። በቅዠት መልክ እንዳየዋት የቴኒስ መጫወቻ ራኬቷን እያሽከረከረች ቴኒስ ትጫወታለች። ድሮ የነበረው ቅልጥፍናዋ አሁንም አብሯት ነው ያለው። ባለውበት እንዳምድ ተገትሬ ቆምኩ። ኢያሱ በገባውን ፀሐይዋን ሲያቆማት እንደሆነ ሁሉ ነበር። ጊዜ ራሱ የሞተ ባለበት የቆመ መሰለኝ። ወደ ውጭ የወጣ ኳስ ልትለቅም ስትመጣ አየችኝ። የመደነቅ ሽራፊ ፈገግታ ከከንፈሯ ሲወድቅ ተመለከትኩ። ቀጥታ ወደ እኔ መጣች። ዘላ ተጠምጥማ የምታቅፈኝ መስሎኝ ነበር። እንድጨብጣት እጇን ዘረጋች። ዘሪሁን አለችኝ በመጠራጠር። ልክ ነሽ የሚል ቃላት ከአንደበቴ ተስፈነጠሩ። እፎይታ ተሰማኝ። ምትረሳኝስ ኑሮ፣ አላስታወስኩም ምትለኝስ ኑሮ። ጨበጥኳት። መጫወቷን አቋርጣ ወደ ተመልካች መቀመጫ ይዛኝ ሄደች። ስለ ልጅነታችን ጊዜ አወራን። ያንዳንዷን ነገር ታስታውሳለች። ለ2 ሰዓት አወራን። ሁለታችንም ወደ ዛሬ መመለስ የፈራን ይመስል ነበር። ከተገናኘን ረጅም ጊዜ ሆኖናል። እንዴት ነህ? አሁን ምን ትሰራለህ? አለችኝ። ድምጿ ውስጥ የሚያስደምም መረጋጋት ይሰማል። ረጅም ጊዜ ከኢትዮጵያ ውጭ ነበርኩ፣ ደቡብ አፍሪካ። ከዛ አገር ቡቲክ ከፍቼ እየሠራው ነው። ነጋዴ ነኝ አልኩ በሙሉ ዓይን እሷን መመልከት ፈርቼ። ዋው ጎብዘሃል፣ በኑሮ ስለተሳካልህ ደስ ብሎኛል አለችኝ። አመሰግናለሁ። የሚገርምሽ ግን ለዚህ ሁሉ ያበቃሽኝ አንቺ ነሽ። እኔ? እንዴት? ትረሺ ይሆን እንዴ? አንቺን ለማፍቀር መጀመሪያ ራሴን መቻል እንዳለብኝ ነግረሽ ነበር። ተቅለሰለስኩ። ያ አስታውሳለሁ፣ ግን ምክሬ በከፊል ስህተት ነበር አለችኝ ጭንቅላቷን እየነቀነቀች። እንግዲህ ያኔ በነበረኝ አስተሳሰብ አንድ ሰው ለመኖር ገንዘብ ያስፈልገዋል ብዬ አስብ ነበር። ግን ገንዘብ ብቻውን ዋጋ የለውም። ከገንዘብ በላይ የሆኑ ነገሮች እንዳሉ አሁን ገብቶኛል። ባይዘወይ ትምህርትን አቋርጠህ ነው የሄድከው አይደል? አለችኝ። በአዎንታ ራሴን ነቀነቅኩ። ምን እግር ጥሎ እዚህ መጣህ? አንቺን ፈልጌ ነው። የሚገርምሽ ከመጣው ጀምሮ ስፈልግሽ ነበር። እኔ እንጃ እንዴት እንደምገልጽልሽ አላውቅም። አንገቴን ደፋው። እስካሁን ታፈቅረኛለህ? አይን ውስጥ ሁሉንም አግኝቼዋለሁ። እኔም በወድህ ደስ ይለኝ ነበር፣ ግን ሊሆን አይችልም አለችኝ ረጋ ብላ። ግልጽነቷ አሁንም አብሯት ነው። ለምን አግብተሻል? እየተንተባተብኩ ጠየቅኳት። አላገባውም፣
ግን አየህ በተለያየ የህይወት መስመር ነው እኔ እናንተ ይኖር ነው። አንተው ነጋዴ ሆናል፣ እኔ ደግሞ በይበልጥ ወደ አካዳሚው ነው የመጣሁት። በነገር ላይ እዚህ ዩኒቨርሲቲ ውስጥ አስተምራለሁ። ከኪሷ መታወቂያ አውጥታ ሰጠችኝ። ዶክተር ሶፋኒ መኮንን ይላል እና ከዳር የማናደርሰውን ነገር ባንጀምር ጥሩ ነው እና እኔን ረስተህ ሌላ የፍቅር ተጣማጅ ብታስብ እመክርሃለሁ። ይህም ብላ ለስንብት እጇን ዘረጋች። ዶክተር ሶፋኒትን ጨበጥኳት። በውስጤ ግን ሌላ እልህ እየተወለደ ነበር። የመማር ድግሪ የመጫን ዩኒቨርሲቲ የመግባት ድግሬን ይዤ ስወጣ አገኛት ይሆን አላውቅም። ግን እሷን ለማግኘት የሚያግዱኝን ነገሮች ሁሉ ለመጋፈጥ እንድደፍር ሆኜ አፈቅራታለሁ። ሶፋኒትን ተከትዬ ጎዳናውን ሄዳለሁ። ወዴት እንደሚያደርሰኝ ግን አላውቅም። ሰብስክራይብ ማድረገውን እንዳይረሱ። 3 ፍቅር። የሦስቱም ፍቅረኞቿ ፎቶ ከራስጌዋ ካለው ኮሜዲኖ ላይ ተደርድሮ ተቀምጧል። አልጋዋ ላይ እንደተጋደመች ፎቶግራፎቹ ላይ አፍጥጣ ቆየች። አንድ ሰው እንዴት 3 ሰውን በአንድ ጊዜ ለዛውም ስፍስፍ ብሎ ሊወድ ይችላል? የጓደኛዋ የማዛ ጥያቄ በአእምሮዋ ያቃጭላል። እውነታው ግን 3ቱንም እኩል ስፍስፍ ብላ የምታፈቅራቸው መሆኑ ነው። 3 ፍቅር፣ 3 እንቅልፍ የሚያሳጣ አይነት ፍቅር፣ 3 የሚያብከነክን ፍቅር። ለሰሚም ግራ ነው። እኛ አንዱ ፍቅር አጠገባችን ድርሽ አለል ብሏል። አንቺ 3 ሰው አፈቀርኩ ብለሽ ትሽሞነሞኛለሽ። በሁኔታዋ የምትገረመው አክስቷ አዘውትራ እንዲህ ትላት ነበር። በ8ኛው ሺህ አንድ ሴት 3 ወንድ ታፈቅራለች ይላል። የዘመኑ መጨረሻ ነው። አክስቷ በምጸት ታሾፍባታለች። ማንም ምንም ቢል የሶስና ልብ 3 ሰውን አፍቅሯል። በዙ፣ ይስሐቅና ሸዊት ምንም የማይገናኙ ሰዎችን ነው ያፈቀረችው። ስማቸው ውስጥ እንኳን አንድ የሚመሳሰል የፊደል ዘር የለም። በዙ፣ ይስሐቅ፣ ሸዊት። ዛሬ ግን ከ3ቱ አንዱን ለመምረጥ ወስናለች። ሰዓቷን ተመለከተች። 6 ሰዓት ይላል። ከ8 ሰዓት ጀምሮ በየተራ ታገኛቸዋለች። አዘጋጀችላቸውን ፈተና ያለፈ የሕይወት አጋሯ ይሆናል። ከተጋደመችበት ተነስታ ከመኝታ ቤቷ መግቢያ ላይ ካለው መስታወት እርቃኗን ሄዳ ቆመች። እንደ ቸኮላት ቀለም በቡና ኅብር ያጌጠው መላ ገላዋ መስታወቱን ሞላው። መስታወት ፊት መቆም ትወዳለች። ይህንን ያስተዋለው በዙ የመስታወትሽ ጾታ ሴት መሆን አለበት እንጂ ወንድ ቢሆን ኑሮ እንዲህ ደሽ ድቅን ስትይበት 80 ሺህ ቦታ ስንጥቅጥቅ ባለ ነበር ብሎ አስቋታል። 3 ፍቅር የተሸከመ ገላዋ በመስታወት ውስጥ አተኮራ አየችው። 3ቱም ፍቅረኞቿ ከሰውነት ክፍሏ በተለይ የሚወዱት አላቸው። ሸዊት አፍንጫሽ ይላታል። በስሜት ጨምድዶ ያዛት። ከንፈሮችሽን ልግመጣቸው ይስሐቅ ነው እንዲህ የሚላት። የእጆችሽ መዳፎች እንዴት ደስ ይላሉ። እንዲህ ያላት በዙ ነው። ጸባያቸው፣ መልካቸው፣ ስብናቸው እንዲህ የተራራቀ ሰዎችን መውደዷን አንዳንዴ ማመን አትችልም። በውስጧ 3 ሰዎች ያሉ ይመስላታል። ዛሬ ከ3ቱ አንዱን መምረጥ የግድ ነው። ከ3ቱ አንዱን ትመርጣለች። ከ3ቱም አንዱን አታ መኖር መቻሏን ግን እርግጠኛ አይደለችም። 25 ዓመቷን እያገባደደች በመሆኑ ለአዲስ ሕይወት እየተዘጋጀች ነው። 3 ሰዎችን አፍቅራ ከዚህ በላይ መኖር እንደማትችል ገብቷታል። ለብዙ ቀናት እንቅልፍ አጥታ ከሰነበተች በኋላ አንዱን መምረጥ ግዴታ እንደሆነ አምናለች። አንድ የኔ ነው የምትለውን ወንድ አግብታ ጋብቻ የምትመሰርትበት አዲስ ዘመን። ከ3ቱ ፍቅረኞቿ መሃል ለዚህ ድል የሚበቃውን መምረጥ ትልቁ ፈተና ሆነባት። አውጥታና ወርዳ በመጨረሻ አክስቷ ሹክ ባለቻት መሰረት ከ3ቱ ፍቅረኞቿ መካከል አንዱን ዛሬ ትለያለች። ከአልጋዋ ራስጌ በተርታ የተቀመጡትን ባለቀለም ፎቶግራፎች መመልከት ያዘች። አንደኛ ይስሐቅ ልቅም ያለ ቆንጆ ነው። እዚህ ቀረሽ የማይሉት እጹብ ድንቅ ቁመና፣ ጸጉር፣ አይን፣ በቃ የሆነ ቆንጆ የሚለው ቃል እንዲመጠን ለናሙና የተሰራ የሚመስል። ዝናውን የሰሙ ሴቶች ወንድ ልጅ እንዲህማ ቆንጆ ሊሆን አይችልም ብለው ተከራክረው ሳይጨርሱ
ሲያዩት ግን ውሃ የሚሆኑለት አይነት። ሙዚየም እኮ ነው አንተ መግባት ያለብህ ትለዋለች ሱስና አይታ አልጠግብ ስትለው። እንደ ኖህ ጊዜ የጥፋት ውሃ ቢደገም አንተ ነህ ተመርጠህ መርከብ ውስጥ መግባት ያለብህ ትለዋለች። እሱ ይስቃል። በሳቁ እሷን ይገላል። ስታወራው ቢስቅም እሱ ግን የሚያስቅ ነገር አምጥቶ ማጫወት አይችልም። ሁሉም ነገር ሙሉ ሆኖ መጫወት ግን አይችልም። እሷ የምታወራውን ሰምቶ ወይ ጉድ ይላል፣ ወይ ደግሞ የሴትን ልጅ ልብ እንደ ቅቤ የሚያቀልጠውን ሳቁን ይስቃል። ሳቁ እንደ ሙዚቃ ያለ ነው። አይኗን ጨፍና ሳቁን ብትሰማ ትመርጣለች። ግን መጫወት አይችልም። የእሷን ንግግር ሰምቶ እንደ በረዶ ግግር ያለ ዝምታ ውስጥ ይገባል። ዝምታው በክረምት ውስጥ እንዳለ ጨለማ ይጫጫናል። ምን አለ በእነዚሁ ከንፈሮቹ ሲያወራባቸው ቢውል፣ አቤት መጫወት ቢችል። የሳቅን ጎደሎ ሞልታ ስታስበው በመገረም ትሞላለች። ትንሽ ማውራት መጫወት ቢችል ልብሴን አስጥሎ ፒያሳ መሃል ባንከራተተኝ ትላለች ለጓደኞቿ። ጨርቋን ባያስጥላትም እስከ ነፍሷ ጥግ ድረስ ታፈቅረዋለች። መናገር ስለማይችል ይሆን ከንፈሮችን ለይቶ የወደዳቸው ትጠይቃለች። ቢሆንም ሌላኛው ፍቅረኛዋ በዙ ጥርስ የማያስከድን ተጫዋች ነው። የይስሐቅን ጉድለት በበዙ ስታስብ ትረሳዋለች። ያንዱን ጎዶሎ በሌላኛው ትሞላዋለች። ለዚህም ይመስላታል ከሦስቱም ጋር ፍቅር ያዛት። አንዱ በሌላኛው ነው ሙሉ የሚሆነው። ሁለተኛ ሾዊት በእጁ የሚያደርገው ብራስሌት ወርቅ በኪሎ ይመዘናል ብላ ለጓደኞቿ የተናገረችለት ሀብታም ነው። የምትሄድበትን መኪና፣ የምትለብሳቸውን ልብሶች፣ የምትኳኳልበትን ኮስሞቲክስ ወጪ ከኪሱ ፍስስ ያደርጋል። ሸዊትዬ ጨረቃዋ እንዴት ነው የምታምረው ባለችው አፍታ ጨረቃዋን ገዝቶ እንዴት እንደሚሰጣት ማሰብ እንደሚጀምር እርግጠኛ ነች። በሀብት ቢልጌት በዓለም አንደኛ ነው ያሏት ቀን ከት ብላ ነው የሳቀችው። የእያንዳንዳችን ቢልጌት በቅርባችን ያለ ሀብታም ነው የሚል አዲስ ጥቅስ የፈለሰፈችው በሸዊት የተነሳ ነው። ለምን ግን 1-2 ሚሊዮን ብር መድቦ ፊቱን ፕላስቲክ ሰርጀሪ አሰራው ይሏታል ጓደኞቿ ሲፎትቷት። እርግጠኛ ነሽ ይህ ሰው በእናቱም በአባቱም ሰው ነው ያሏት ጊዜ በሰቀቀን ለ2 ሳምንት ሳታየው ቆይታለች። ሸዊት ከበድ ያለ ጭንቅላት ያለው ባለሰፊ ፊት ነው። ጓደኛዋ መዓዛ መልኩንና ባለገንዘብ መሆኑን አይታ እኔ እምልሽ ይሄ የአሜሪካን በር ላይ ያለው ሰውዬ ትንሽ ሸዊትን አይመስልም ብላታለች። ከመልከ ጥፉነቱ በላይ ግን ደግነቱ ይገዛታል። ለገንዘብ ብለሽ ነው አይደል የቀረብሽው ብለዋት ያውቃሉ። የቀረበችው ለገንዘቡ ብላ ሊሆን ይችላል። ዋናው ነገር ግን አሁንም ታፈቅረዋለች። ስለ ምክንያቱ ሳይሆን ስለ ውጤቱ ጠይቁኝ የምትለው ለዚህ ነው። ሸዊት እኮ ትንሽ አፍንጫው በግማሽ ኢንች ከፍ ቢል እኮ ትላለች። የይስሐቅን መልከ መልካምነት እያሰበች በሸዊት መልከ ጥፉነት ትጽናናለች። ያንዱን ጎዶሎ በሌላው ትሞላለች። ከሁለቱም ጋር ፍቅር የያዛት ለዚህም ይመስላታል። ሶስተኛ በዙ በፎቶ ላይ እንኳን እንደሳቀ ነው። ለነገሩ ማን የማይስቃለ? በዙ ሲተኛ ራሱ ፈገግ ብሎ ነው። በዙን ለማግኘት ሲሄድ ተናዝዤ እኮ ነው የሚሄደው፣ በሳቅ ሊገለኝ ይችላል። ለጓደኞቿ እንዲህ ብላ ነው የምትቦጭቀው። በሳቅ ብቻ ሳይሆን አለ በተባለ ወሬ ሆዷን የምትሞላው በበዙ ነው። ከመርካቶ የስርቻ ሐሜት እስከ ሸራተን የሚለውን ጨዋታ በዙ ጣቢያቸውን ያውቃል። በዙ የአእምሮዋ ወጌሻ ነው፣ የመንፈሷ ሐኪም። ምን ያደርጋል ጨዋታ ቢታደልም ኪሱ ግን መናጢ ነው። የበዙ ኪስ ያፈሳል አይደል? ጓደኞቿ እንዲህ አይነት ቀልድ አላቸው። ሰይጣን ራሱ በጥርስ በኩል ነው የሚገባው፣ ጠንቀቅ በይ ያሏትም አሉ። እሷ ግን በጨዋታው ተማርካለች። ምን አለ ትንሽ ገንዘብ ኑሮት መያዝ ቢችል ትላለች። ገንዘብ ቢሞላለት ብላ ጉድለቱን ሞልታ ስታስበው ትገረማለች። ቢሆንም የበዙን ጉድለት በሸዊት ስትሞላው ትጽናናለች።
ያንዱን ጎዶሎ በሌላው ትሞላዋለች። ለዚህም ይመስላታል ከሶስቱም ጋር ፍቅር ያዛት። ፎቶዎቹን አስቀምጣ በራሷ ሐሳብ ሰመጠች። የይስሐቅን መልክ፣ የሾይትን ሐሳብ፣ የበዙን ጨዋታ አንድ ላይ አድርጎ የያዘ ወንድ ቢኖር ምን አለበት? ትብከነከናለች። ሶስቱንም እኩል ትወዳቸዋለች፣ እኩል ታፈቅራቸዋለች። አንድ ሰው ሶስትን ሰው እኩል ሊያፈቅር አይችልም። በጣም የምትቀርባት መዓዛ ደጋግማ እንዲህ ትላታለች። የመዓዛን ጥያቄ ወስዳ ራሷን ትጠይቃለች። መልስ ግን አታገኝም። የምታውቀው ሶስቱንም በእኩል ደረጃ መውደዷን ብቻ ነው። ብቻ አንዱ ሲቀር እንደምትነጫነጨው፣ ከሶስቱ አንዱ ሲያበሳጫት የሌሎቹንም ሰላም እንደምታደፈርስ፣ ከሶስቱ አንዱ ሲያስደስታት ወደ ሌሎቹ የተፈለቀለቀች እንደምትሄድ ነው የምታውቀው። ለሶስቱም የሚሆን ቦታ በልቧ እንዳለ ነው የምታውቀው። ላለፉት 3 ዓመታት 3 ወንዶች ወልዳ በዚህ አይነት ፍቅር ነው የዘለቀችው። እንደ ቀልድ ነበር የጀመረችው። አማርጣ የተሻለውን ለመያዝ በመወጠን አንዱ ጋር ጎዶሎ ያለችውን በሚገርም ሁኔታ ሌላው ላይ ስታገኘው፣ ሌላው ላይ ሙሉ ያለችውን እዚያኛው ጋር ጎዶሎ ሆኖ ስታገኘው 3 ፍቅር ያዛት። አንድ ሰውን ብቻ በማፍቀር ሙሉ የማይሆን ፍቅር፣ 3 ሰዎች ተገጣጥሞ የሰሩት አንድ ትልቅ ፍቅር፣ እንደ ፒራሚድ ከተለያዩ ማዕዘን የተሰራ ፍቅር። ከ3 ሰው ጋር ፍቅር ስለያዛት የምታደርገው ነገር ቅጣምባሩ ጠፍቷት ነበር። የአንደኛው ልደት ከሌላኛው ማማታት፣ ከአንደኛው ጋር ተቃጥራ ወደ ሌላኛው መብረር ሊያሳብዳት ደርሶ ነበር። ዛሬ ግን መቋጫ ታበጅለታለች። በቃ ከግሏ ምክንያት በተጨማሪ ሸዊት ተጋብተው ወደ አሜሪካ አብራው እንድትሄድ ጠይቋታል። ከእርሱ ጋር ለመሄድ ከወሰነች ከ2 ፍቅረኞቿ ጋር መለያየቷ ነው። እዚህ ብትቀርም ይስሐቅ ቶሎ ካልተጋባን እያላት ነው። ስለዚህ መወሰን አለባት። የግድ ዛሬ መወሰን አለባት። ከመወሰኑ በላይ ከ3 አንዱን የምትመርጥበት መስፈርት ማስቀመጥ ነበር ትልቅ ተራራ የሆነባት። አክስቷ ናት መላ ዘይዳ የገላገለቻት። አክስቷ ምን ነበር ያለቻት? አልጋ ላይ 3ቱም ብቃታቸው እኩል ነው። የአክስቷ አይናውጣነት አስገርሟት ከትከት ብሎ ቢያስቃትም አንገቷን በሆንታ ስትነቀነቅ አክስቷ ከ3 አንዱን የምርጫ መስፈርት ያለችውን ነገረቻት። ሀብት እየተመነዘረ ያልቃል፣ ሸዊትን ማለቷ ነው። ቁንጅናም ይረግፋል፣ ይስሐቅን ስትነካ ነው። ጨዋታም ዕድሜ ሲጨምር ይሰለቻል፣ ብዙውን ሸንቆጥ ስታደርገው ነው። ስለዚህ የማያረጀው ምንድነው? ፍቅር። ይበልጥ የሚያፈቅርሽን ነው ይበልጥ መውደድ ያለብሽ ነበር ያለቻት። የሚያፈቅርሽ ደግሞ ከሁሉም በላይ ለአንቺ ሊሰዋልሽ ዝግጁ ነው ብላ 3ቱንም አፍቃሪዎቿን የምትለይበትን መንገድ ሹክ አለቻት። የአክስቷን ምክር ተግባራዊ ለማድረግ ተዘጋጅታለች። ማን ነው የሚሰዋልኝ አይነት መስፈርት። የአክስቷን ምክር ተግባራዊ ልታደርግ 3ቱንም አፍቃሪዎቿን በአንድ ሰዓት ልዩነት ውስጥ ቀጠረቻቸው። ታዲያ እንደ ወትሮው ሳትተጣጠብና ሳትኳኳል ነው የምትጠብቃቸው። ታማሚ ገመምተኛ መስላ 8 ሰዓት በሩ ተንኳኳ። ሸዊት እንደሆነ አውቃለች። ቅድሚያ እሱን መቅጠሯ ለገንዘብ ማድላቷ ይሆን ወይንም በመስፈርቷ ወድቆ ተሎ እንድትገላገለው በመፈለጓ እርግጠኛ አልነበረችም። ተነስታ በሩን ከፈተች። ሸዊት በእጁ የውስኪ ካርቶን ይዟል። ሁሌም እንዲህ ነው፣ ከስጦታ ጋር አብሮ ነው የሚመጣው። እንዳያት ግን ድንግጥ አለ። ሶሲ ምን ሆነሻል? አላት እየተርበተበተ። ትንሽ አሞኛል አለችው። እንዴ ለምን አልነገርሽኝም? ትንሽ በስጨት አለ። አሁኑኑ ሆስፒታል ወስጄሽ መታከም አለብሽ፣ አሁኑኑ። ባለመረጋጋት አዋከባት። ለማንኛውም ግባና ሁሉንም እነግርሃለሁ አለችው ረጋ ብላ። በሽታ አንገቱን ነቀነቀና ተከተላት። እሷ አልጋው ላይ፣ እሱ ደግሞ ወንበር ላይ ተቀመጡ። አክስቷ በነገረቻት መሰረት ሁኔታውን ሁሉ ድንገተኛ ማድረግ መቻል አለባት። ሸዊት 2ቱም ኩላሊቶቼ ከጥቅም ውጭ እንደሆኑ ሐኪሞች ነገሩኝ። አሁን ያለኝ መፍትሄ አንድ ብቻ ነው። ፍቃደኛ ከሆነ ግለሰብ በአጭር ጊዜ ውስጥ አንደኛው ኩላሊቴ ካልተተካ ምንም አይነት ተስፋ የለኝም። ለዚህ ደግሞ ካንተ የቀረበ። አውቃ አንጠልጥላ ተወችው።
ሸዊት አመዱ ቡና አለ። በመስኮቱ በኩል ዘሎ መውጣት የፈለገ ይመስል መስኮቱን አየ። ሸዊት እወድሃለሁ፣ ከመሞቴ በፊት አድነኝ፣ አንድ ኩላሊት ብላ ከየት መጣ ያላለችው እምባ ፊቷን አጠበው። በገንዘብ ኩላሊት ሊሸጥ የሚችል ሰው ልናገኝ አንችልም? የአንዱን ኩላሊት ከየትም ብለን እንገዛለን። ሸዊት በድንጋጤ በድን እንደሆነ ነበር የሚናገረው። ሸዊት አልተረዳኸኝም። ጊዜ የለኝም። የሚሸጥ ሰው እስኪፈለግ ድረስ ጊዜ ይወስዳል። ለዛ ደግሞ እኔ ጊዜ የለኝም። ተወደኝ የለ ልቤን ሰጥቼሻለሁ ትለኝ የለ። እምባዋን ዘራች። ፕሊዝ ሶሲ፣ እኔም እንደማልወድ ታውቂያለሽ። ጥያቄሽ እኮ ድንገተኛ ሆኖብኝ ነው። እስቲ ላስብበት። ማለቴ ሌላ አማራጭ ካለም። ሸዊት ተንተባተበ። እኮ ሕይወቴን አትርፍልኝ፣ ልሞትብ ነው። እባክህ ነፍሴን ታደጋት። ሶስና አለቀሰች። እሺ። ሸዊት ይህ ቃል ካፉ ከወጣ በኋላ ይበልጥ የደነገጠ ይመስል ሐውልት ሆኗል። ሶስና የሰማችውን ቃል ማመን አልቻለችም። አለችው በስስት እያየችው። በአዎንታ ራሱን ላይና ታች በዝግታ ነቀነቀ። አሁኑኑ ለዶክተሩ ደውዬ ልንገረው። አንዳንድ የቅድመ ሁኔታ ምርመራ ካደረግን በኋላ ለቀዶ ጥገናው ይዘጋጃል። ከዛ አብረን እንሄዳለን ብላ የሞባይል ቁጥር መነካካት ጀመረች። ሸዊት አመዱ ቡን ብሎ አፍጥጦ ቀረ። አሁን ነው እንዴ? በአዎንታ ራሷን ነቀነቀች። አዎ፣ ዶክተሩ እንደሚለው የመኖር ተስፋዬ ምናልባት በቀናት የተገደበ ይሆናል። ደግሞ ደቂቃም አይፈጅም። ያንተን ኩላሊት ዛሬውኑ መርምረው ሌሎች ነገሮችን ካጣሩ በኋላ ለቀዶ ጥገና ቀጠሮ እናስይዛለን። ሸዊት እምባው የመጣ መሰለ። ሳይታወቀው ግራ እጁ በኩላሊቱ አንጻር ደግፎታል። እሺ፣ ግን ዛሬውኑ የሚሆን አልመሰለኝም ነበር። እሺ በቃ አንዴ ለእናቴ ስልክ ልደውልላትና ሁኔታውን ላሳወቃት እያለ ከወንበሩ ተነሳ። ሞባይሉን ከኪሱ አውጥቶ ማውራት ጀመረ። በሩን ከፍቶ ሄሎ፣ አይሰማም እንዴ? ሄሎ እያለ ወጣ። ጠበቀችው። 10፣ 20፣ 30፣ 40 ደቂቃ አልተመለሰም። እስከ ወዲያኛው እንደተለያዩ ገባት። ፈተናውን ወድቋል። በእፎይታ ተነፈሰች። 9 ሰዓት። ይስሐቅ በክፍሏ ውስጥ ተገኝቷል። እንደ ሁልጊዜው አምሮበታል። አሁን በውድድር ውስጥ ያሉት ይስሐቅና በዙ ብቻ ናቸው። ሶሲ፣ ሁሉም ሰላም ነው አይደል? አለ ይስሐቅ የወትሮ ቅብጥብጥነቷን ሲያጣባት። ሶስና አንገቷን ድፍት አደረገች። ሆዷን ባርባር አላት። ይስሐቅን እንደ ሸዊት አጣው ይሆን የሚል ስጋት ወጥሮ ያዛት። ግን ደግሞ መወሰን አለባት። አብሯት ሊዘልቅ ለሚችል ሰው ነው ልቧን መስጠት ያለባት። መስዋዕቱን ሊያድናት ለሚችል ሰው የአክስቷ ንግግር በህሊናዋ ላይ ያቃጭላል። የፍቅር መጨረሻው ነፍስን እስከ መስጠት ያደርሳል። ፍቅር ምላሽ ሳይጠበቅ የሚደረግ ነው፣ እንደ ክርስቶስ ያለ ብላታለች። ትወናዋን ጀመረች። ይስሐቄ፣ በጣም ችግር ውስጥ ነኝ። እምባዋ ከቀድሞ ይበልጥ ፊቷን አጠበው። ይስሐቅንም አጠዋለሁ ብላ መገመቷ መሰላት የእምባዋ መንስኤ። ይህንን የማይረባ ምክር የመከረቻትን አክስቷን ደውላ መስደብ ፈለገች። ምን ነው? ምን ሆንሽ? ቆንጆ ፊቱ በአንድ ጊዜ ጥላሸት መሰለ። ይስሐቅ ኩላሊቱን አይደለም ነፍስን ስጠኝ ብለው ይሰጠኛል ስትል አሰበች። ይስሐቄ፣ ሁለቱም ኩላሊቶቼ ስራቸውን ማቆማቸውን ዶክተሩ አረዳኝ። በሕይወት የመቆየት ዕድሌ በጣም የጠበበ ነው። በሕይወት እንድኖር አንድ ኩላሊትን ብትሰጠኝ በቂ ነው። ምን? እኔ አላምንም። ይስሐቅ በድንጋጤ እንደ አንድ ታምር ተመለከታት። ለአፍታ ሲያስተውላት ቆየ። ምኑን ነው የማታምነው እንዴ? በድንገት አልነገርኩም እንጂ በፊትም ትንሽ አሜ ነበር። በሕይወት የመቆየት ዕድል በጣም አነስተኛ መሆኑን ነገሩኝ አለችው። ከይስሐቅ መለየቷ መሆኑን እያሰበች እንባዋ በዓይኗ ኮለል አለ። ይስሐቅ በድን ሆኖ አይኗን ያያታል። ለተወሰነ ጊዜ የኩላሊትን ሥራ ተክቶ የሚሠራውን ማሽን አትጠቀሚም? በዛውም የተወሰነ ጊዜ እናገኛለን አለ ይስሐቅ ቅዝቅዝ እንዳለ። ገንዘቡ እኮ ውድ ነው። በሺህ የሚቆጠር ብር ከየት ይመጣል? አለች ሱሰና አይኑን በልምምጥ እያየች። ይስሐቅ በድንጋጤ ጸጉሩ ቆሟል። የደነገጠው ለራሱ ኩላሊት ይሆን ለእሷ እርግጠኛ አልነበረችም። ታውቂያለሽ ሶሲ፣
እኔ ላንቺ እንኳን ኩላሊቴን አይደለም ከፈለግሽ ነፍሴንም ጭምር ሰጥሻለሁ። አመሰግናለሁ ይሳቂ። ለዶክተሩ ልደውልለትና ለቀዶ ጥገና አንዳንድ የቅድመ ዝግጅት ምርመራ እናድርግ አለች። ስለ ኩላሊት እስቲ ኢንተርኔት ላይ አንዳንድ ነገር ላንብብ። ግራ የገባው ይመስላል። ምንድነው የምታነበው አለችው። እምልሽ ኩላሊት መስጠት ታሪኩ ያመጣጡ ለጋሹ ላይ የሚፈጥረው ችግር ማለቴ ድንግርግር ብሎት ቆመ። እሺ አለችው። እሽታዋን ካፏ ቀልቦ ወደ ውጭ ተተኮሰ። 10 20 30 40 ደቂቃ አልመጣም። ሶስና ማልቀስ ጀመረች። ይሳቅ እያለች መጮህ አማራት። በ2 ሰዓት ውስጥ በጣም የምታፈቅራቸውን 2 ወንዶች አጣለች። የመጨረሻው በዙ ነው። ሶንም እንደምታጣው ቀልቧ እየነገራት ነው። እስካሁን ድረስ በጥልቅ ከማያፈቅሯት ወንዶች ጋር በፍቅር መክረሟን ማመን አቃታት። ታውሬ ነበር ማለት ነው አለች በለሆሳስ። 10 ሰዓት በሯ በቀስታ ተንኳኳ። በዙ ነበር። በዙ ተጫዋቹ ሳቂታው። ምንድነው በር ሲንኳኳ ቶሎ አለመክፈት? አንቺ እስክትሰሚ በርሽን በሚሳኤል ማስደብደብ አለብኝ እንዴ? እየቀለደ ወደ ውስጥ ገባ። ምንድነው አይንሽ እንደ የቀለው እንዴ? በርበሬ ለኩሰሽ ነው እንዴ ጠበቅሽኝ? እርግጠኛ ነሽ በእኔ ናፍቆት በር ዘግተሽ እያለቀሽ ነበር? ሳቋን እንደምንም ተቆጣጥራ ቀረበችው። በጨዋታው ሳይመስጣት በፊት ትወናውን መጀመር አለባት። ብዙዬ እባክህ ከፍተኛ ችግር ውስጥ ነው ያለሁት አለችው በሐዘን ድምፅ። በዚህ ዓለም ላይ ምንም ችግር የለም፣ ችግር አእምሮአችን የሚፈጥረው ነው ይላል ሼክስፒር ፍቅር እስከ መቃብር በተሰኘው መጽሐፉ። አልጋ ላይ እየተቀመጠ ለመቀለድ ሞከረ። አትቀልድ፣ ከምሬ ነው። ትንሽ ቆጣለች። እሺ ንገሪኝ ልስማው። በእኔ አቅም የሚፈታ ካልሆነ ግን አትንገሪኝ። ለጸጥታ ምክር ቤት የሚቀርቡ ጉዳዮችን እኔ አልፈታም። ከአልጋው ተነስቶ በክፍሉ ውስጥ ወዲያና ወዲህ ያለ ነበር የሚያወራው። ብዙዬ ኩላሊቴ በጣም ተጎድቷል። ዶክተሮቹ እንደነገሩኝ 2ቱም ኩላሊቶቼ በቀናት ውስጥ መስራት ያቆማሉ። ብቸኛ መፍትሄ ደግሞ የሌላ ሰው 1 ኩላሊት ማግኘት ነው አለችው። እውነትሽን ነው? በድንጋጤ ኩብ ብሎ ጠየቃት። በአዎንታ ራሷን ላይ እናታች እየነቀነቀች አረጋገጠችለት። እና ይህን ያህል ችግር ይዘሽ እስካሁን ጊዜ ሰጥተሽ ትጠብቂያለሽ? በያውኑን ወደ ሆስፒታል እንሂድ። በዙ እየተርበተበተ ወደ በሩ ገፋት። ሆስፒታል ምን እንሰራለን? ትመረመሪያለሽ። ተመርምሬ እኮ ነበር። በአስቸኳይ የኩላሊት ነቅለ ተከላ ማድረግ አለብሽ አሉኝ። ለዚህ ደግሞ ፈቃደኛ የሆነ ሰው ያስፈልጋል። በዙዬ እኔ ካንተ ሌላ ሰው አላውቅም። በዙ በድንጋጤ አይኖቹ እየፈጠጡ መሰላት። እንደ ሐውልት ተገትሮ ጸጥ አለ። በዙዬ አንድ ነገር በላ። ጭንቀት ነበር። በዙም ጥሏት እንደሄደ ተሰምቷታል። እኔ ያለ አንቺ መኖር አልችልም እኮ ሱስዬ፣ ያለ 1 ኩላሊት ግን መኖር እችላለሁ። ተነሽ ወደ ሐኪም ቤት እንሄድ አላት። ለዶክተሩ ልደውልለት። ስልኳን መነካካት ጀመረች። በሩ ይወጣል ብላ ጠበቀችው። ቆሞ እየጠበቃት ነበር። ሱስዬ ተሎ በይ እንጂ ዛሬውን ወደ ዶክተሩ መሄድ አለብን አላስጨርሳትም። ከንፈሩን በከንፈሯ ገመጠችው። ከ2 ወር በኋላ ተጋቡ። ከ2 ዓመት በኋላ ሶስና በዙን መምረጧ ትክክለኛ ምርጫ እንደሆነ በእያንዳንዷ ቀን የትዳር ሕይወቷ ተረድታለች። አክስቴ ጨዋታ እየቆየ ሲሄድ ይሰለቻል ማለቷ ስህተት መሆኑን እኔንና በዙን አይታ በፈረደች ትላለች ማች አክስቷን እያሰበች። በዙ ሁልጊዜም እንዳሳቃት ነው። ሰልችተው አታውቅም። እንደ ወትሮ አንድ ቀን ቤት ቁጭ ብለው ሲጫወቱ በመሃል ጥያቄ አነሳችለት። እኔ የምልህ በዙዬ፣ የዛሬ 2 ዓመት ኩላሊትን ስጠኝ እንዳልኩህ ብትሰጠኝ ትጸጸት ነበር አለችው። ፍጹም እንኳን ኩላሊቴን ሙሉ ነፍሴን ብሰጥሽ አልጸጸትም አለ በእርግጠኝነት ስሜት። ግን ቆይ ምንም ሳታመነታ ኩላሊትን ለእኔ ለመስጠት እንዴት ወሰንክ አለችው። ውሸት መሆኑን ስላወቅኩ ነዋ። ደነገጠች። ነብሳቸውን የማረውና አክስትሽ ያኔ ምን እንዳሉኝ ታውቂያለሽ? እኔ አንተ ብታገባት ነው ምርጫዬ። ገንዘብ ያልቃል፣ ውበትም ይረግፋል። ደስ ብሏት እንድትኖር አንተን እንድታገባህ መርጫለሁ። ለምን ብትለኝ ገንዘብ ያለው ሆዷን ያገኘው፣ መልክ ያለው አይኗን ያገኘው፣ እንድትስቅ ያደረጋት ግን ነብሷን ያገኘው አሉኝ
አሉኝ። ሶስና መጀመሪያ በድን ሆነች። ቆይታ ምን የሚል ድምፅ በለሆሳስ አወጣች። ቢሆንም ግን የከፋት አትመስልም። እንድትስቅ ያደረጋት ነፍሷን ነው ያገኘው የሚለው ንግግር ውስጧ ቀርቶ ነበር።